ሰላም ጤና ይስጥልን። ዛሬ መጋቢት 26 በሳፋየር ሆቴል ኪ ሃውሲንግ ፋይናንስ ሶሉሽን ጋዜጣዊ መግለጫ ይሰጠናል። አብረን እንከታተል። የዛሬ እንግዲህ የኪ ሃውሲንግ ፋይናንስ ሶሉሽን መግለጫ ለማድረግ ጥሪ አቅርበን ስለተገኛችሁ እጅግ በጣም እናመሰግናለን። ኪ ሃውሲንግ ፋይናንስ ሶሉሽን እንግዲህ ከተመሰረተ ከአንድ ዓመት በላይ ሆኖታል። በአንድ ዓመት ውስጥ የተወሰነ ፕሬስ ኮንፈረንሶች አካሄደን ነበር። ከዚህ ቀደም ሎንች ስናደርግ መጀመሪያ ላይ ጥሪ አቅርበን ነበር። ከዛ በኋላ ደግሞ ከአልሚዎች ጋር ሸራተን እንዲሁ ከነሱ ጋር በነበረው ኤምኦዩ ፊርማ እንዲሁ ጥሪ አቅርበን ነበር። ከዛ በኋላ በርካታ ዝግጅቶች አካሄደን ዓመቱን ሙሉ እጣዎች አወጥተን ነበር። እጣዎች ስናወጣ ግን ያው ብዙ ሚዲያም አልጠራንም ነበር። እጣ አወጥተናል። እንዲሁም ደግሞ ባለፈው የካቲት 1 እንዲሁ ዝግጅት አዘጋጅተን ለሚዲያም ጥሪ አድርገን ነበር። እሱ ዝግጅት በዋናነት ለአባላት የተዘጋጀ ዝግጅት ነበር። በባንኪንግ ዙሪያ የነበረውን በኪ ዙሪያ የነበረውን ዓመት ሙላ ሂደቱን ገልጸን በዕለቱ ያሳሰብናቸው ማሳሰቢያዎች ነበሩ። በሂደት በቅርብ ጊዜ ይፈጸማሉ ብለን ገለጻ ሰጥተን ነበር። የዛሬው ጋዜጣ መግለጫ እንግዲህ እነሱን ነጥብ በነጥብ ምን እንደሆኑና የደረስንባቸውን ሁኔታ ለሰፊው ለአባላት ብቻ ሳይሆን ለመላው የኢትዮጵያ ሕዝብ ለመግለጽ ነው እንግዲህ ጋዜጠኞች የጠራ ነው ማለት ነው። በዛሬው ዕለት የሊኩዴተር በእምነት ሊኩዴተር የእሱን አስፈላጊነት ባለፈው ገለጻ ላይ የኪ ሊጋል ካውንስል የነበሩት እሳቸው መጥተው አቶ ብርሃኑ ገልጸው ነበር። ሊኩዴተር ምንድን ነው? ለምንድን ነው የሚያስፈልገው? ከነበረን ሂደት አኳያ ኪ ሃውሲንግ ፋይናንስ ሶሉሽን ገና ከመነሻው የበጎ አፈጻጸም ዋስትና ኮንሰፕት ይዘን መጥተናል። ሎንች ስናደርግ እሱን የሚተካ በተሻለ መንገድ ሊሆን የሚችልበትን አባላትን የዋስትና ይሄን ነገር ሲሳተፉ ኢንኬስ ችግር ከመጣ ዋስትና እንዲገቡ አድርገን ነበር፣ አስገድደን ነበር። እሱን ያስገድድነውን ለውጥ ሲመጣ በኢንሹራንሱ ዙሪያ ለውጥ ሲመጣ እሱ መፍትሄ ይሆናል ብለን ሊኩዴተር አስቀምጠናል። ዛሬ አቶ ምህረተአብ በዛ ዙሪያ ገለጻ ያደርጉልናል ማለት ነው። ከዛ በኋላ ጥሪ የምናደርገው እዚህ አብሮን የተገኙት ባለፈውም ገለጻ ሰጥተውን የነበረው ቺፍ አርክቴክታችን አቶ ሚካኤል አሁንም በሚገነባው ህንፃም ሆነ ቀጣይ በእቅድ ደረጃ ያዝነው የኪ መንደር ዙሪያ እሳቸውም ገለጻ ያደርጉልናል። በየካቲት 1 ለቀጣይ ለጳጉሜ 5 ለባለፈው ጳጉሜ 5 እና ለጥቅምት 16 ባለ ዕድለኞች እንዲሁም ደግሞ ለቀጣይ ዕጣም ይሆን ህንፃ ገዝተናል። እሱን ደግሞ በዛው ዕለት የገለጽነው ለፊኒሺንግ ጨረታ እንደምናካሄድና ጨረታውን ጨርሰን ፊኒሺንግ እንደምናስጀምር ገልጸን ነበር። እሱንም አቶ ላመስግን ናቸው እየሰሩልን ያሉት። ህንፃውንም ከሳቸውን የገዛ ነው። እሱንም ይገልጹልናል ማለት ነው። ሌላው የኢንሹራንስ ለውጥ ነበረን። ባለፈው ዓመት ላይ ተጨማሪ ኢንሹራንስ ሰርቪስ ፕሮቫይደር አንጋፋው መድን ኢትዮጵያ ተጨማሪ ኢንሹራንስ እንዲሰጡን ተዋውለን በዛ ደረጃ አባሎቻችን እንዳለ ኢንሹራንስ እየወሰዱ ይገኛሉ። በኢንሹራንሱ ዙሪያም አቶ ብሩክ እዚህ መድረክ ላይ ስለሚገኙ እሱንም ገለጻ ይሰጡናል ማለት ነው። ቀጣይ የኪ አባላት የመነሻውን 83140 ብር ከከፈሉ በኋላ ወራዊ ክፍያቸውን አነስተኛ ወራዊ ክፍያቸውን እየከፈሉ ሳለ አብዛኛው ጥያቄያቸው ቤት ባለቤት ከሆኑ በኋላ የሚከፍሉት ገንዘብ አለ። ለአንድ መኝታ 300,000 ለሁለት መኝታ 550,000 እና ለሶስት መኝታ 800,000 የሚከፍሉ አለና አብዛኛው ጥያቄ አባሎች ብቻ ሳይሆኑ በአጠቃላይ ስለ ኪ
ማንነት በደንብ ተጠግተው ካዳመጡ በኋላ የሚይዛቸው ነገር ይሄን ክፍያ እንዴት ነው ልከፍል የምችለው ባለ እድለኛ ከሆንኩ በኋላ የሚል ነውና ለሱም መፍትሄ ዛሬ ይዘን መጥተናል። እሱንም በአጠቃላይ የኪን ሂደትና ማርኬቲንግ እንዲሁም የሳኮ የኪ ሳኮ ይሄንን መፍትሄ ሊሰጥ የሚችልበትን አቶ ቸርነት ገለጻ ይሰጡናል ማለት ነው። በመነሻ የተወሰነ አፕዴት ልስጥና ለባልደረቦች እንዳለ እድል ሰጣለሁ ማለት ነው። ቅድም በጠቀስኩት አሁን በዘርዘርኩት መንገድ ገለጻ እንዲሰጡ ማለት ነው። ከዛ በኋላ ወደ ጥያቄና መልስ እንሄዳለን ማለት ነው። ይሄንን ከጨረስን በኋላ በዋናነት እንግዲህ እዚህ ከጀርባ ያለው ፖስተሮች ላይ እንደምታዩት የብራንድ የኪ ሃውሲንግ ፋይናንስ ሶሉሽን የብራንድ አምባሳደርም ዛሬ እንፈራረማለን ማለት ነው። አርቲስት ይገረም ደጀኔም እሱንም በኋላ መርሃ ግብር ይኖረናል ማለት ነው። እንግዲህ ኪ ሃውሲንግ ፋይናንስ ሶሉሽን በርካታ አባሎች ከተመሰረተ ጀምሮ ወደ 20 ሺህ የሚጠጋ አባላት መመዝገብ ችለናል። ባለፈው አመት ሂደት ውስጥ አንድ ሰው አባል ከሆነ በኋላ በአመት 2 ዕጣ እናወጣለን ብለን ነው እንግዲህ እየተንቀሳቀስን ያለ ነው። በዛም ረገድ የመጀመሪያ ዙሮች ሁለት ዙር ዕጣ ወጥቶላቸዋል። መጀመሪያ ላይ ታህሳስ ብልክ ድርጅቱ እንደጀመረ ገና የአንድ 4 ወር እድሜ እንዳለው ዕጣ አውጥተን ነበር። ከዛ በኋላ ደግሞ ድጋሚ ጳጉሜ 5ም ለእንደዚሁ ለመጀመሪያ ዙሮች ዕጣ አውጥተን ነበር። በሁለተኛ ዙር ሲመዘገቡ የነበሩትን ደግሞ ጥቅምት 16 እንዲሁም ዕጣ አውጥተን ነበር። አሁን ቀጣይ በእቅድ ደረጃ ያዝነው ቀጣይ ዕጣችን ሚያዝያ 30 እንደዚሁ ዕጣ እናወጣለን ማለት ነው። እና የኪን ምንነት ለማስረዳት አመቱ ሙሉ ስንሰራ የነበረው አሁንም ራሱ ተግተን እየሰራን ያለ ነው። ኪን ማንነት ለድጋሚ ለሰውም በደንብ ለማስረዳት ጥረት እያደረግን ነው የምንገኘው። ስለ ቤት ስለምናወራ ብቻ መጨረሻ ፕሮፖዚሽኑ ቤት ስለሆነ እንደ እኛ ኪ ሃውሲንግ ፋይናንስ ሶሉሽን እንደ ሪል ስቴት ያው እንታያለን። እኛ ከስማችን ስያሜ ተነስተን ኪ ሃውሲንግ ፋይናንስ ሶሉሽን እንደመሆኑ መጠን የፋይናንስ የአከፋፈል ዘይቤ ነው ይዘን የመጣ ነው። እሱንም በዲቴል ቸሬ ይሄድበታል። ኪ ሃውሲንግ መሰረታዊ የሆነውን የቤት ችግር በአሁኑ ሰዓት ወጥተው ዲፖዚት መክፈል የማይችሉ ወይም ቤት ቀጥታ መግዛት የማይችለው ሰፊ ማህበረሰብ ወርኪንግ ክላሱ በአጠቃላይ ማለት ይቻላል እነሱን ቤት ባለቤት እንዴት ነው መሆን የሚችሉት? ችግራቸው ምንድነው? ቤት ባለቤት ያልሆኑበት ችግር ምንድነው? ቤት ችግር ስንል እንግዲህ ቤት መግዛት ችግር ነው እንጂ ቤት የተገነባ ዛሬ መግዛት የሚችልና ዲፖዚት ማድረግ የሚችል ሄዶ ማንኛውም ሪል ስቴት ላይ መጠቀም ይችላል። ያን የማይችለው ግን መፍትሄው ችግሩ ምንድነው? በዋናነት የገንዘብ ችግር ነው። የመግዣ ገንዘብ አቅም አለመኖር እንደመሆኑ መጠን ኪ ሃውሲንግ ፋይናንስ ሶሉሽን ለሱ መፍትሄ ለመስጠት የተቋቋመ ተቋም ነው። በአነስተኛ ክፍያ ረጅም አመታት 30 አመት የሚቆይ አነስተኛ ክፍያዎች እንዲሁም ደግሞ የዕቁብ እሴት እንለዋለን። የሞርጌጅ እሴት ያለው ይሄ 30 አመት ሞርጌጅ እሴት ነው። የዕቁብ እሴት የምንለው በተራ በተራ ነው ሰው ባለቤት የሚሆነው። ከዛ በኋላ ደግሞ ከወለድ ነፃ የሆነበት እንዲሁም ከማርኬት በታች የሆነበት ይሄን ሁሉ ነገሮች የጨማመርንበት ምክንያት በአማካኝ ደሞዙን የሰውን የህዝቡን ደሞዝ እኛ ታርጌት የምናደርገውን ህዝብ ደሞዝ አማካኙን አይተን ከሱ በመነሳት ጫና ሳይኖርበት አንድ ሰው እንዴት ነው ቤት ባለቤት የሚሆነው የሚለውን ዋናነት እሱን ጥያቄ መልስ ለመስጠት ሲባል ነው እንግዲህ ኪ ሃውሲንግ ፋይናንስ ሶሉሽን የተመሰረተው ማለት ነው። እሱ በደንብ ሰው እንዲገባው እንዲረዳው አባሎቻችንም ወደ 20 ሺህ የሚጠጉ አባሎቻችንም ያንን ተረድተው በደንብ በትጋት ይሄን ኪ የበለጠ እንዲሳካለት ታርጌት ተያዝነው ወደ 100 ሺህ ሰው ታርጌት ተያዝነውን እንዲሟላ ያን ለማሳካት ቅድም ያልኩት ነው ለማሳካት ብዛት ያስፈልጋል፣ በማስ ፕሮዳክሽን ያስፈልጋል፣ በማስ ኮንስትራክሽን ማካሄድ ያስፈልጋል። በስኬል በበዛ ቁጥር
ይህንን ስለሰው ለማበርከት የሚያስችለንን አቅም አነስተኛ ወጪ መቀነስ ስላለብን እሱን እድል ይሰጠናል ማለት ነው። በዛ ረገድ እንግዲህ አሁን የጠቀስኳቸው በርካታ ፓርትነሮች አሉን። ኪ ሃውሲንግ ፋይናንስ ሶሉሽን ለማድረግ በአይቲ ዙሪያ የሚሰሩ ተቋም ጋር አብረን እንሰራለን። በርካታ የባንክ ሰርቪሶች ያስፈልጉናል። አባሎች በወራዊ የሚከፍሉበት ሁኔታ አለ፣ ሬጅስትሬሽን የሚከፍሉበት ሁኔታ አለ። እሱን ኢንተግሬት ተደርጎ በሲስተም ደረጃ ኢንተግሬት ተደርጎ ኦቶሜትድ በሆነ መንገድ ይሰራል። ለዛም ሲባል ባንክ ፓርትነሮች አሉን። ባንክ ፓርትነር በአሁኑ ሰዓት የንግድ ባንክ እና ከዘመን ባንክ ጋር ነው እየሰራን የምንገኘው ኢንተግሬት አድርገን ማለት ነው። ተጨማሪም ከአይቲም ባሻገር የኢንሹራንስ ግዴታ ኢንሹርድ መሆን ስላለበት ሲስተሙ ራሱ ማለት ነው። አሁን ከመድን ኢንሹራንስ ጋር ከመድን ኢትዮጵያ ጋር የምንሰራው ኢንሹራንስ እንዲሁም ለአባላት የሞርጌጅ አሹራንስ እና የቤት ባለቤት ከሆኑ በኋላ ደግሞ የእሳትና የመብረቅ አደጋ ከደረሰበት ንብረቱ እሱንም ሞርጌጅ ኢንሹራንስ ስለሚያስፈልገው ከኢንሹራንስ ፓርትነሮች ጋር እንሰራለን። እንዲሁም በአሁኑ ሰዓት የሶስት አይነት የቤት አቅርቦት ሂደት አለ ኪ ላይ። አንደኛውን ኦልሬዲ ሰርተን ጨርሰናል። ማለትም የመጀመሪያው ዙሮች ቀጥታ ከማርኬት ላይ ገዝተን መስጠት ነበር። እሱንም አከናውነናል። በሁለተኛ ዙር ያዝነው እየተገነቡ ያሉትን ህንፃዎች ስትራክቸሮች ገዝተን ኮንቨርት አድርገን ወደምንፈልገው ሳይዝ ማለት ለአባሎቻችን ቃል የገባ ነው። የካሬ ሜትር አሉ ለአንድ ካሬ ለአንድ መኝታ 40 ካሬ፣ ለሁለት መኝታ 70 ካሬ እና ለሶስት መኝታ 85 ካሬ ባለው መሰረት ዲዛይን አድርገን ለማቅረብ የሚለው አሁን እየተገበር ነው ያለ። ወደ ቃሊቲ ማሰልጠኛ አካባቢ የገዛ ነው ህንፃ ወደ 160 ቤቶች ያሉት ናቸው ማለት ነው። እሱን ዲዛይን ማድረግና እንዲሁም ቀጣይ እቅዳችን በስፋት መገንባት የምንችልበትን የኪ መንደር የምንለውን እሱንም ፓርትነር ለማድረግ በዲዛይን ደረጃ የአርኪቴክቸር ዲዛይን ያስፈልገዋል። እሱንም በልዩ ልዩ ፓርትነርሺፕ ከጨመርነውም እሱን ጨምረናል ማለት ነው። እንዲሁም በቀጣይነት ደግሞ ከአልሚዎች ጋር ይህን ኪ አልሚ አይደለም፣ ኪ ከአልሚዎች ጋር ነው የሚሰራው። ስለዚህ አልሚ በአሁኑ ሰዓት ከዚህ ቀደምም የመጀመሪያ ዙሮችንም የገዛንበት እንዲሁም ደግሞ አሁን ሁለተኛው ዙርም በጥሩ ሁኔታ ኪን መንፈስ ተረድቶት ኪን በሚመጥን ሁኔታ ዲዛይኑም ሆነ ህንፃውንም ያቀርቡልን የነበረውን አልሚ ጋርም እንደዚሁ በርካታ አልሚዎች ከአወያየም ከፈረም በኋላ ነው ወደዚህ ውሳኔ የመጣ ነው ማለት ነው። ስለዚህ አሁን በቅድመ ተከተል ጋብዛቸውና በመልክ ያለንን አፕዴት በኪ ዙሪያ ያለንን አፕዴት ገለጻ እንዲሰጡልን እድል ሰጣለሁ ማለት ነው። እንግዲህ ቅድም እንደጠቀስኩት መድን አንጋፋው መድን ጋር ተፈራርመናል። ኤምኦዩ ተፈራርመን ወደ ስራ ገብተናል። አባሎቻችን እየተመዘገቡ ነው ያሉት። ስለዚህ አቶ ብሩክ ወንድሙ ከመድን ኢትዮጵያ ለሳቸው እድል ስጥ ማለት ነው። አመሰግናለሁ። እሺ፣ አመሰግናለሁ። ብሩክ ወንድሙ እባላለሁ። በኢትዮጵያ መድን ድርጅት ቦሌ ግራንድ ህይወት ቅርንጫፍ ስራ አስኪያጅ ነኝ። ያው ከኪ ሃውሲንግ ጋር ኤምኦዩ ከተፈራረመን በኋላ ዲሴምበር 20 ቀን 2024 ላይ የሞርጌጅ ኢንሹራንሱን ሞርጌጅ ሬደምሽን ኢንሹራንሱን ትንሽ ለኪ ሃውሲንግ ተመዝጋቢዎች በሚመች መልኩ ሞዲፋይ በማድረግ ስራ ጀምረናል። ኦልሞስት ከጃንዋሪ 1 ጀምሮ ብዙ የሚባሉ ተመዝጋቢዎች ላለፉት 3 ወራት ያህል እየሰራን እንገኛለን። ያ ማለት ያው በሶስቱም አይነት የቤት አማራጮች በአንድ መኝታ፣ ባለ ሁለት መኝታ፣ ባለ ሶስት መኝታ በሶስቱም አማራጮች እዚህ ሀገር ውስጥም ያሉ ከሀገር ውጭ ያሉትንም ተመዝጋቢዎች አፕሮች እያደረግን እየሰራን እንገኛለን። በአሁኑ ሰዓት በጣም ብዙ ተመዝጋቢዎችን ሽፋን መስጠት ችለናል። ባሉን ብራንቾች በተጨማሪም ክፍለ ሀገር ላይ ያሉም ሰዎች ሲያይጉላሉ ክፍለ ሀገር ላይ ሆነው ባሉ የመድን ብራንቾች ይሄዱ አስፈላጊውን ፎርማሊቲ እያሟሉ
ኢንሹራንስ እንዲያገኙ እያደረግን ያለ ነው። አሁን ከረንትሊ ከ7000 በላይ ሰው ክፍያ እየፈጸመ እዚህ ደርሰናል። ያው ቀጣይ ያለን እቅድ ምንድነው? ከኪ ሃውሲንግ ጋር ቀጣይ የዕጣ ማውጫ ጊዜ ከመድረሱ በፊት በተቻለ መጠን የቀሩትንም ተመዝጋቢዎች ቶሎ አገልግሎት ለመስጠት የሚጠበቅብን ሁሉ እያደረግን ነው። ያው ሽፋኑ የሚያካትተው ምንድነው? አንደኛ ሞት ቢመጣ፣ ሁለተኛ ደግሞ ቋሚና ዘላቂ አካል ጉዳት ቢከሰት እያንዳንዱ የኪ ተመዝጋቢ ያው የዕቁብ ኔቸር ስላለው ሁሉም ቤት እያዋጣ እጣ ለደረሰው እየተገዛ የሚሰጥ ስለሆነ እዛ ጋር ሞት ቢመጣ ወይም ደግሞ ቋሚና ዘላቂ አካል ጉዳት ደርሶ በአደጋ ምክንያት ማለት ነው አንድ ሰው ፍጹም ስራ መስራት የማይችልበት ሁኔታ ቢፈጠር ያው እንኳን ለመዋጮ የሚሆን ለመኖሪያ የሚሆን ነገር ሊቸግር ስለሚችል ያ ቋሚና ዘላቂ አካል ጉዳት መድረሱ ከተረጋገጠበት ጊዜ ጀምሮ ወይም ደግሞ ሞት ከተከሰተበት ጊዜ ጀምሮ የሚቀረውን ሙሉ ቀሪ መዋጮ የኢትዮጵያ መድን ድርጅት ለኪ ሃውሲንግ ይከፍላል ማለት ነው። ይሄ ሲነሳ ብዙ ጊዜ ጥያቄ የሚሆነው ብዙ ጊዜ ፎርም ሲሞላም የሚጠይቁት ጥያቄ አለ ተመዝጋቢዎች። እዛ ጋር ኪ ሃውሲንግ ከተባለ ከወራሽ ጋር በተያያዘ ነው። ዋናው ነገር ምንድነው? እኛ የቀሪውን መዋጮ በሙሉ መክፈል ነው ስምምነታችን ላይ። ያ ከሆነ ተመዝጋቢው እጣ ሲወጣለት ቤቱን ወራሾች ካለምንም ክፍያ ቤቱን ያገኛሉ ማለት ነው። እኛም አደጋው ከደረሰ በኋላ ወይም ደግሞ ሞት ከመጣ በኋላ ያለውን ቀሪ መዋጮ በአጠቃላይ እንሸፍናለን ማለት ነው። በዚህ መልኩ እየሰራን ነው። እስካሁን ያለው ፓርቲሲፔሽን ጥሩ ነው። በቀን በጣም ብዙ ሰርቲፊኬቶችን ኢሹ እያደረግን እየሰራን ያለ ነው። አይ ሆፕ አሁን ባለው ሰዓት ባለን በአንድ ወር ጊዜ ውስጥ ደግሞ ቀሪዎቹን ተመዝጋቢዎች በሙሉ እንጨርሳለን ብለን እናስባለን። አመሰግናለሁ። ቀጣይ እንግዲህ ምጋብዘው አቶ ምህረትአብን ነው። ይህን አቶ ምህረትአብ ከመጋበዜ በፊት ግን ስለ ሊኩዊዴተር ከዚህ ቀደም የካቲት 1 ዝግጅት ላይ ገለጻ ማድረግ ሞክረናል። የሊኩዊዴተር አስፈላጊነትን ባለፈው ገልጸን ነበር። በደንብ ግን እንዲሰመርበት የምንፈልጋቸው አንዳንድ ነጥቦች አሉ። የበጎ ኪ ወደ ሚዲያ ሲመጣ ወደ ፐብሊኩ ሲመጣ በጎ አፈጻጸም ዋስትና እንዲኖረው ሞዴላችን ውስጥ አካተን ነበር። እሱም ኪ ላይ ችግር አንድ ሰው ቤት ባለቤት እስከሚሆን ድረስ የሚያዋጣው ገንዘብ አለ። ማክሲመም እንግዲህ በ10 ዓመት ውስጥ ቤት ባለቤት እናደርጋለን ብለናል። በ10 ዓመት ውስጥ የሚያዋጣው ገንዘብ እናንተ ላይ እኛ ጋር ችግር ከመጣብን ቡና ኢንሹራንስ ነው በዛ ሰዓት የነበረው በጎ አፈጻጸም ዋስትና እንዲሰጠው ተደርጎ ነበር። በነበረው በብሔራዊ ባንክ አማካኝነት ያ ነገር መቀየር እንዳለበት ከዚህ ቀደም ገልጸናል። ያ ሲቀየር በጎ አፈጻጸም ዋስትና ስትል አባሎቻችን ይፈልጋሉ። ችግር ከገጠመ የቤት ባለቤት ገና እስከሚሆኑ ድረስ ድርጅት አያድርስና ችግር ካገጠመ በጎ አፈጻጸም ዋስትና የሚሰጠውን ኮንሰፕት ዋስትና በምን መተካት አለበት የሚል ለሱ መፍትሄ ለመስጠት ነው። በንግድ ሕግ ውስጥ የሚካተት ያለ ብዙ ጊዜ ግን ችግር ከመጣ በኋላ ነው ሊኩዊዴተር ኢሹ የሚደረገው። እኛ ኪ ላይ ችግር መጥቶ ሳይሆን አሁን የጠቀስኩላችሁን የበጎ አፈጻጸም ዋስትና እንዲኖር አድርገን ስለነበር ህዝቡ በዛ ደረጃ እንዲያስብ አባሎቻችን በዛ እንዲያስቡ ስላደረግን ስለነበር ያንን ዋስትና ስትል ያስፈልጋቸዋል። ማለት ችግር አያድርስና ድርጅቱ ላይ ቢደርስ እያዋጡ ያሉ አባላት ገንዘባቸው ምን ይሆናል ነው። ለዛ አስቀድሞ ኢሹ አስቀድሞ ሊኩዊዴተር በኋላ የችግር ውስጥ ከመጣ በኋላ ነው እንግዲህ ሊኩዊዴተር የሚሰየመው አይደል። ለዛ ብቻ ፒስ ኦፍ ማይንድ ተብሎ ነው። ኢንኬስ ችግር ካለ ያለው እንግዲህ ሁለት ቦታ ነው የድርጅቱ ንብረት ያለው፣ ወይ ባንክ ውስጥ ነው ያለው ወይ ህንፃ ላይ ነው ያለው። አሁን ኦልሬዲ በኪ ሃውሲንግ በርካታ ህንፃዎች በአዲስ አበባም ሆነ እንዲሁም የተወሰኑ ባህር ዳርም የተገዙ አሉ። የኪ ንብረቶች ናቸው። ሰው ያዋጣው በሰው ገንዘብ የተገዙ ማለት ነው። ችግር ካለ አያድርስና ከመጣ
የሊኩዊዴተር ሊኩዊዴት አድርጎ ላዋጡት ሰዎች ይመልሳል ማለት ነው። እሱን እንደ መፍትሄ ይዘነው እሱን በደንብ አብራርተን ነበር ባለፈው። እሱንም ነው እንግዲህ አቶ ምህረተአብ በእምነት ሊኩዊዴተር እሳቸው የተወሰነ ገለጻ ዛሬ ይሰጡናል ማለት ነው። ኮንቴክስቱን ለማስረዳት ነው። አመሰግናለሁ። እሺ አመሰግናለሁ። ምህረተአብ በሪሁን እባላለሁ። በእምነት ሊኩዊዴተር ኮንሰልታንት ነኝ። ምንድነው በእምነት ሊኩዊዴተር ስራችን ምንድነው ኪሳራ ከመድረሱ በፊት ወይም ደግሞ ቅድሚያ እያንዳንዱ ሜምበር ኮንትሪቢዩት ያደረገውን ገንዘብ ንብረቱን እስከ ማስተዳደር ድረስ የሚደርስ አሹራንስ ነው እኛ የምንሰጠው። ይህ ማለት ምንድነው እያንዳንዱ ሜምበር ምን ያክል ከፍሏል፣ ምን ያክል ኮንትሪቢዩት አድርጓል፣ መቼ ነው የሚደርሰው፣ ኤቭሪ ባች እንዴት ነው ሪሳይክል የሚያደርገው፣ ያልደረሳቸው በኔክስት ኢሊጂብል መሆን አለባቸው የሚለውን ነገር እያንዳንዱን ነገር ያልከፈሉት ነገር ካለ ኢቭን ፎሎ አፕ ማድረግም ያለውን ነገር ኢን ዲቴል እንደ ሜምበሩ ሆኖ መከታተል ነው። ዋናው ስራችን ከኮንትሪቢዩሽን በፊት ያለ ስራ ነው የሚሆነው ማለት ነው። በእምነት ሊኩዊዴተር የተቋቋምነው በንግድ ህጉ በአንቀጽ 207 ነው። ሌጋል ቲም አለን፣ ዌል ኤክስፒሪየንስድ የሆኑ በቢዝነስ ሎ ላይ ረጅም ዓመት የሰሩ እና ደግሞ በፋይናንሱ ላይ ዲቴይልድ የሆነ ኤክስፒሪየንስ ያላቸው በጣም ብዙ ቦታ ብዙ ሀገር ተዘዋውረው የሰሩ በጣም ኤክስፒሪየንስ የሆኑ ሰዎች ናቸው ያሉት። ያንግ ኤነርጀቲክ ፒፕል አሉት። ኢን አዲሽን ቱ ዛት ደግሞ ዊ ሃቭ ኤክስፒሪየንስ ቱ ያን ለማለት ነው። በእምነት ሊኩዊዴተር ኤቭሪ አርካይቭ ሪከርዶች እንደሚኖሩትም እያንዳንዱ ሜምበር ጠርቶ የራሱ ቢሮ አለው፣ የራሱ ሌጋል ኢንቲቲ ነው። እዛ ቢሮ ጠርቶም ሜምበሮችም መጥተው ቢሮአችን ድረስ መጥተውም ሊያናግሩን ይችላሉ። ዛትስ የበእምነት ሊኩዊዴተር ስራችን ይሄ ነው ማለት ነው። ዛትስ እሺ እናመሰግናለን። እንግዲህ ይሄንን ዶክመንት ከዚህ ቀደም እንደገለጽ ነው የአባላት ፖርታል አለ፣ ኦንላይን ፖርታል አላቸው አባላት በቁጥራቸው ገብተው የሚያዩበት እና ኦፊሻል ዶክመንቶች የምናሰፍርበት አለን። እዛ ላይ ከበእምነት ጋር የምንፈራረመው ዶክመንት ለሁሉም አባል እንዲደርስ በዛ መልክ እናደርጋለን፣ አቬል እናደርጋለን ማለት ነው። እሱ ኢምፖርታንት ነው። ኦፊሻል ዶክመንቶች አባሎቻችን ጋር መድረስ ስላለበት ማለት ነው። ቀጣይ እንግዲህ ጥሪ ማድረገው የቤት አሰጣጣችን በአሁኑ ሰዓት ወደ ልማት ስላስገባ ነው። አርኪቴክት በደንብ ዲዛይን የተደረገ አሁን ያለውንም ህንፃ ስትራክቸሩን ገዝተን ኮንቨርት ስላደረግ ነው እሱን ዲዛይን አድርጎልናል። እንዲሁም ደግሞ የቀጣይ በእቅድ ደረጃ ያዝነው የኪ መንደር ያልነውን በኋላ ላይ በዲጂታሊ ሼር ማድረግ እንችላለን። ዲዛይኑም እንደሚመስልና መልኩም እንደሚመስል በዋናነት እዚህ በዲዛይኑ ላይ የምታዩት በየፖስተሩ ላይ የምታዩት ህንፃ ማለት ነው። ይሄኛውን ዲዛይን የሚደረገው ነው ማለት እዚህ ቃሊቲ ያለው ህንፃ ነው። ሲያልቅ ይሄን ይመስለው፣ ግን መንደር የምንለው ደግሞ ሌላ ዲዛይን የተሰራ ነው። እሱንም ዲዛይን ያደረጉልን አርኪቴክት ሚካኤል ናቸው። እሳቸውን ልጋብዝ። እሺ፣ እኔ ሚካኤል ሽፈራው ነው የምባለው። አርኪቴክት ሚካኤል ሽፈራው ነኝ። የኤምኤስ ኮንሰልቲንግ አርኪቴክትስ ባለቤትና ስራ አስኪያጅ ነኝ። ከኪ ሃውሲንግ ጋራ ያለን የስራ ስምምነት ኪ ሃውሲንግ የሚሰራቸውን ማንኛውንም በስትራክቸር ደረጃ ተገዝተው ማለትም መዋቅራቸው ተጠናቆ ወደ ኪ ሃውሲንግ የፕሮጀክት ሪኳየርመንት የሚቀየሩ ቤቶችንና አዲስ ደግሞ ወደፊት በገንቢዎች ኪ ሃውሲንግ ያው እንደሚታወቀው ገንቢ ድርጅት አይደለም፣ ግን ገንቢዎች ፓርትነርስ አሉት፣ ኮንትራክተርስ ሆነው የሚሰሩ በእነሱ የሚገነቡ ቤቶችንም ለመገንባት ነው ከኛ ጋራ ያለው ከኪ ሃውሲንግ ጋር ያለን ስምምነት። በዚህ መሰረት እንግዲህ የመጀመሪያው ፕሮጀክታችን ለኪ ወደፊት ሊገነባ ለሚያቅደው በሞዴል ደረጃ ለቦታም
ለባጀትም ለቅድመ ዝግጅት ሊያገለግል የሚችል አርኪቴክቸራል ፕሪሊሚናሪ አርኪቴክቸራል ዲዛይን ሰርተን አቅርበናል። እሱን በኋላ ታዩታላችሁ። ይሄ ልክ በትክክል በኪ ሃውሲንግ የቤት ፍላጎት በእያንዳንዱ የቤት አይነት በሚያስፈልጉት ኤሪያስ እና የቤት አቀማመጥ የተሰራ ስለሆነ ሁሉንም የኪ ሃውሲንግ ፓራሜትርስ የሚያሟላ ሆኖ የተሰራ ነው። ሁለተኛው የሰራ ነው አዲስ ለተገዛው ቃሊቲ ማሰልጠኛ አካባቢ ለተገዛው ህንፃ ሪዲዛይን ማለት ነው። ቀድሞ ከተሰራበት አገልግሎት ወደ ኪ ሃውሲንግ ፍላጎት አጀስት አድርጎ እንደገና ሪዲዛይን የተደረገ ነው። ይሄ እንግዲህ በ15 ግራውንድ ፕላስ 15 ሆኖ የተሰራ ሆኖ በእያንዳንዱ ፍሎር ላይ 10 ቤቶች ይኖሩታል። እነዚህም 5 ባለ 3 መኝታ ቤት እያንዳንዳቸው 85 ሜትር ስኩዌር ካሬ ይዞታ ያላቸው። ይሄ እንግዲህ ኮሪዶርንና የጋራ መጠቀሚያ ቦታዎችን ሳይጨምር ማለት ነው። 85 ሜትር ካሬው ይሄ ለ3 መኝታ ቤቶች የሆኑት ናቸው። እያንዳንዳቸው 85 ሜትር ስኩዌር ይኖራቸዋል። በቁጥር 5 ናቸው። 3 ደግሞ ባለ 2 መኝታ ቤቶች አሉ። እነሱም እያንዳንዳቸው 70 ሜትር ካሬ ኤሪያ ይኖራቸዋል። ይሄም የጋራ መጠቀሚያ የሆነው ኮሪደርን፣ የደረጃ ስፔስን፣ ቤዝመንት ላይ ያሉ የመኪና ማቆሚያና ስቶሬጅ ቦታዎችን እና የጋራ መጠቀሚያ የሆኑ ቦታዎችን ሁሉ ሳይጨምር ማለት ነው። እሱን ሲጨምር ከዚህ በላይ ነው ሳይዛቸው። 2 ደግሞ ባለ 1 መኝታ ቤት ናቸው። ይሄውም 40 ሜትር ካሬ ናቸው። እነዚህም የጋራ መጠቀሚያ የሆኑ ቦታዎችን ሳይጨምር ነው ማለት ነው። ይሄንን ህንፃ እንግዲህ ዲዛይን በምናረግበት ጊዜ መጀመሪያ ያደረግነው ህንፃው ራሱ ጤንነቱ የተጠበቀ ነው ወይ፣ በተለይም ስትራክቸራሊ ጤነኛ ነው ወይ የሚለውን ስትራክቸራል ዲዛይኑን ካየን በኋላ ግን ስትራክቸራል ቴስት አሰርተናል። ያንድን ህንፃ ስትራክቸር ማለት መቆም ይችላል ወይ፣ ራሱንና የሚጫንበትን ነገር ተሸክሞ መቆም ይችላል ወይ። ስትራክቸራል አንዳንድ ጊዜ ችግር የሚኖረው ከዲዛይን ሊሆን ይችላል፣ ሌላ ጊዜ ደግሞ ከወርክማንሺፕ ካሰራር ሊሆን ይችላል። ይሄን ለማረጋገጥ ግዢው ከመካሄዱ በፊት ስትራክቸሩን ቴስት አድርገናል። ቴስት የሚደረግባቸው የቴስቲንግ መንገዶች አሉ። በነዛ ቴስት እንዲደረግ አድርገናል። ይሄንን አድርገን ሳውንድ ሆኖ አግኝተነዋል። ያው ለተፈለገበት አገልግሎት መዋል የሚችል መሆኑን አረጋግጠናል ማለት ነው። ይሄን ካደረግን በኋላ ደግሞ ሁለተኛ ያደረግነው ስትራክቸራል አናሊሲስ ነው የሚባለው። ስትራክቸራል አናሊሲስ ማለት ምንድነው? ቀድሞ ለታሰበለት አላማ ሳይሆን አሁን እኛ ለምንፈልገው አላማ ብናውለው የምንጭንበትን ጭነት እና የራሱን ክብደትና ያው ሰው ይወጣበታል፣ ፈርኒቸር እና የመሳሰሉ ላይቭ ሎድ ይባላሉ በስትራክቸራል ቋንቋ። እነዚህን ተሸክሞ መቆም የሚያስችለው ቁመና አለው ወይ የሚለውን ስትራክቸራል አናሊሲስ ነው የሚሰራው። እሱን ሰርተን አረጋግጠናል ሴፍ መሆኑ ማለት ነው። ይሄን ካረጋገጥን በኋላ ቤቱን አርኪቴክቸራሊ ኪ ሃውሲንግ በሚፈልገው ሞዴል ዲዛይን አድርገን አቅርበናል ማለት ነው። የኛ ስራ እስከዚህ ድረስ ነው። ያኛውን እንደነገርኳችሁ የኪ መንደር ላይ ያለውን ግን ልክ በኪ ሪኳየርመንት የሰራ ነው። ወደፊት እንግዲህ ቦታው ተረጋግጦ ወደ ፋይናል ዲዛይን ሲሄድ ዲቴይሉን የምንሰራው ይሆናል። አሁን በፕሪሊሚናሪ ዲዛይን ደረጃ ያለ ነው። ስለዚህ ዲዛይንን በሚመለከት ያለው ሁኔታ ይሄንን ይመስላል። የኪ መንደርን በሚመለከት ምንድነው ያደረግነው? ሰፊ የሆነ ፕሮጀክት ነው። ይሄ ፕሮጀክት እንግዲህ ለፕሮጀክት አፕራይዛል በተለያየ አገልግሎት የሚውል ነው። ቦታ ለመጠየቅ ባጀት ለመያዝ የሚውል ነው። እነዛም በየፍሎሩ የኪ ሃውሲንግን ፕሮፖርሽን ጠብቆ ማለት ነው። በኪ ሃውሲንግ ውስጥ ባለ 3 ቤት የተመዘገቡ ሰዎች አሉ። ባለ 3 መኝታ ቤት፣ ባለ 2፣ ባለ 1 መኝታ ቤት። እነዚህም ፕሮፖርሽኖች በጠበቀ ሁኔታ እንደሚገኘው ቦታ አይነት መጠነኛ ቦታ ቢገኝም ሊገነቡ የሚችሉ የተወሰኑ የብሎኮች ይኖራሉ ማለት ነው። እየሰፋ ሲሄድ ደግሞ መስፋት የሚችል
ሆኖ የተሰራ ነው። ዲዛይኑን በኋላ ታዩታላችሁ። በዛ መሰረት የኪ ሃውሲንግን የቦታና የቤት አጠቃቀም የገዢዎችን ፍላጎትና ውሉ ላይ የተቀመጠውን ኤሪያ ከግምት ባስገባ ሁኔታ የተዘጋጀ መንደር ሆኖ ክፍት ቦታዎች ያሉት የመኪና ማቆሚያ፣ መናፈሻዎች፣ የጋራ መጠቀሚያ፣ ማርኬት ፕሌስ፣ የገበያ አዳራሾች በግራውንድ ፍሎር ላይ የተለያዩ ሚክስድ ዩዝ ዲዛይን በሚባለው ከግራውንድ እና ፈርስት ፍሎር ኮሜርሻል አክቲቪቲስ ከዛ በላይ ያሉት ደግሞ ሬዚደንሻል ወይም መኖሪያ ሆኖ የተሰራ ነው። ያው ዲዛይኑ ዲስፕሌይ ሲደረግ ታዩታላችሁ። እነዚህ ሁለቱ ተሰርተዋል። ወደፊትም እንግዲህ ኪ ሃውሲንግ አዳዲስ ህንጻዎች በጅምር ያሉ ህንጻዎች ገዝቶ ዲዛይን ሪዲዛይን በሚያስፈልግ ጊዜ የኪ ሃውስን ፍላጎት ከግምት አስገብተን ዲዛይኖችም እንሰራለን ማለት ነው። ውላችን ይህንን ነው የሚያሳየው። እሺ፣ እናመሰግናለን። እንግዲህ ቀጣይ በጣም አጠር አድርገው እንዲያቀርቡልን የህንጻውን በአሁኑ ሰዓት ቅድም ያለውን ህንጻ ማለት ይሄ አሁን የምታዩትን በስዕል የምታዩትን ህንጻ ፊኒሽንግ እየሰሩልን ያሉት ከአቶ ላመስግን ሪል ስቴት አጠር አድርገው ፊኒሽንጉ ምን ይመስላል የሚለውን እሱን ይገልጹልናል ማለት ነው። አንድ እድል ስጦት። ስሜ ላመስግን ውበት እባላለሁ። የላመስግን አፓርትመንት ባለቤት ነኝ። ከኪ ጋር በገባነው ውል መሰረት ፊኒሽንጉን ሰርቼ እንዳስረከብ ያው ውል ገብተናል። በገባነው ውል መሰረት ደግሞ ቃላችንን እውን እንደምናደርግ ቃል እገባለሁ። አመሰግናለሁ። እሳቸው የስራ ሰው ናቸውና ባለፈው በሶስት ወር ቤት እናቀርባለን እንጨርሳለን ብለን ነበር። ትንሽ የተወሰነ አንድ ወር ያህል ጨረታም ስናካሄድ ሌሎች ጉዳዮች ስናካሄድ ነበር። አሁን ሙሉ ለሙሉ ስራው ጀምሯል። የፊኒሽንግ ስራው ጀምሯል። ከዚህ በኋላ እንግዲህ ግፋቢል 3 ወር 4 ወር ውስጥ ያደርሱናል ብለን እንጠብቃለን። ግን ስራው ሙሉ ለሙሉ ጀምሯል። ከዛ ጊዜ በኋላ የተወሰነ ወቅት ለማስጀመር ጊዜ ፈጅቶብን ነበር። ግን አሁን እሱ ተጠናቋል። ወደ ስራ ገብተናል። ቀጣይ የገለጽኩት የነበረው የሳኮ ጉዳይ ነበር። ለድርጅቱ አዲስ ነው። ላለው በርካታ ስብሰባዎች ስናካሄድ የአባላት እንዲሁም ደግሞ ለህዝቡም ገለጻ ስንሰጥ ሁሉ ጊዜ የሚጠየቅ ጥያቄ ነው። እድል ሲደርሰኝ እንዴት ነው መፍትሄው አብሶ ባንኮች ጋር ስንቀርብ ብዙ ጊዜ ባንኮች ይጠይቃሉ፣ ታበድሩናላችሁ ወይ እንዴት ነው የምንሆነው የሚል ጥያቄ አለና መሰረታዊ ጥያቄ እንደመሆኑ መጠን ግዴታ መፍትሄ ይዘን መምጣት ስላለብን እሱንና በኪ ዙሪያ ያለውን የማርኬቲንግ ሂደትም ደግሞ የሚመሩልን አቶ ቸርነትን እዚሁ እድል ስጥና በሁለቱ ዙሪያ ገለጻ ይሰጡናል ማለት ነው። አመሰግናለሁ። እንዴት አረፈዳችሁ? ያው ኪ ሃውሲንግ ፋይናንስ ሶሉሽን ጋዜጣዊ መግለጫ ሲሰጥ ይሄ ሶስተኛው ነው። የመጀመሪያው ጋዜጣዊ መግለጫ 2015 ዓ.ም ነሐሴ ወር ላይ ነው የተሰጠው፣ ነሐሴ 10። ከዛ ሁለተኛው ጋዜጣዊ መግለጫ የተሰጠው ደግሞ ከአመት በላይ ሆኖታል። እሱም ታህሳስ 3 2016 ዓ.ም ነው። ታህሳስ 3 እና እንዲሁም ነሐሴ 2015 ላይ በሰጠናቸው ጋዜጣዊ መግለጫዎች የተለያዩ ሀሳቦችን ነበረ የገለጽ ነው። በመጀመሪያው ጋዜጣዊ መግለጫችን ኪ የሚባል ተቋም ወደ ገበያው ገብቷል የሚል ነበረ። ታህሳስ 3 ባረግነው ደግሞ ከነ ላመስግንና ከሌሎች አጋሮቻችን ጋር ከአልሚዎቻችን ጋር ማለት ነው የተፈራረምንበት እለት ነበር የነበረው። ይሄኛው ወይም የዛሬው ጋዜጣዊ መግለጫችን ደግሞ በዚህ ቆይታችን ውስጥ እዚህ ደርሰናል፣ ቀጥሎ ደግሞ ወደዚህ ለመሄድ አስበናል፣ ያለውን ችግር በይበልጥ ተረድተን ደግሞ መፍትሄ ይዘን መተናል የምንልበት ነው እንግዲህ የሆነው። እንዳልኳችሁ ኪ ሃውሲንግ ከተመሰረተ ከ2 ዓመት በላይ ሆኖታል። ለህዝብ ከተዋወቀ ዓመት ከ6 ወር እስከ ዓመት ከ7 ወር ይሆናል። በእነዚህ ጊዜያቶች ውስጥ በርካታ ስራዎች ጀርባም ላይ እንዲሁ ፊት ለፊትም ተሰርተዋል። በአዲስ አበባ ውስጥ በ6 ሳይቶች እንዲሁም ከአዲስ አበባ ውጪ ባህር ዳር ከተማ በ2 ቦታዎች ላይ እድለኞችን የቤት ባለቤት ማድረግ ተችሏል። እነዚህ እድለኞች የቤት ባለቤት የሆኑት በተለመደው ኪ ሲኤችኤፍ አሰራር መሰረት ነው። አነስተኛ ቅድመ ክፍያ ከፍለው ተመዝግበው
በየወሩ ከ2000 ብር ጀምረው ቆጥበው ነው የቤት ባለቤት የሆኑት። ወደ ኪ አመሰራረት መልሻችሁ ሀሳቡን ብንጀምረው ጥሩ ነው። ኪ ሲመሰረት በርካታ ልምድ ያላቸው በተለያየ ሴክተር ላይ ያሉ ሰዎች ናቸው የመሰረቱት። ሲመሰረትም መሰረት ያደረገው ኢኮኖሚስ ኦፍ ስኬል የሚባለውን ጽንሰ ሀሳብ ነው። እንደምናውቀው የመኖሪያ ቤት ባለቤት መሆን በአዲስ አበባም ሆነ በክልል ዋና ዋና ከተሞች እጅግ በጣም አስቸጋሪ ነው፣ ከባድ ነው። የተወሰኑ ሰዎች ጭራሽ ትተውታልም። ይህ ነገር የሆነ መፍትሄ ካልተበጀለት ነገሩ እየሰፋ ወደ ሌላ መሄዱ የማይቀር ነው በሚል መነሻነት ዞሮ ዞሮ የትኛውን ቢዝነስ ሲሰራ ችግሮችን አይቶ ለይቶ ለሱ መፍትሄ የሚሆን ሀሳብ ይዞ መምጣት ነው። ያን መፍትሄ ብለን ያሰብነውን ሀሳብ ደግሞ እንዲመሰረት ያደረግነው ኢኮኖሚስ ኦፍ ስኬል የሚባለው ጽንሰ ሀሳብ ነው። ኢኮኖሚስ ኦፍ ስኬል ማለት ነው? ማስ ፕሮዳክሽን ዊዝ ሚኒማል ፕሮፊት ፐር ዩኒት የሚል ሀሳብ ያለው ነው። በጣም በብዙ አልማ ብዙዎችን ተጠቃሚ ያድርግ፣ ከእያንዳንዱ የምታገኘው ጥቅም ግን ትንሽ ይሁን ነው። ይህንን እሳቤ እንድንመርጥ ያደረገን የሀገራችን ሁኔታም ጭምር ነው። ሀገራችን በ2024 ሪፖርት በቤት ልማቱ ውድ ከሚባሉ አገሮች ውስጥ ወይም ደግሞ በቤት ዋጋ ውድነት ውድ ከሚባሉ አገሮች ውስጥ ነው የምትገኘው። ያው የዜናው ባለቤትም እናንተው ስለሆናችሁ ታውቁታላችሁ። ከአፍሪካ ሁለተኛ ነን፣ ከካሜሮን ቀጥሎ፣ ከዓለም ደግሞ ሶስተኛ ነን። ኢትዮጵያ ሲባል ደግሞ በዋናነት ሊነሳ የሚችለው አዲስ አበባ ነው። እንግዲህ ከዓለም ከ1 እስከ 3 ውስጥ ገብተን እየመራን ያለነው በቤት ዋጋ ውድነት ነው። የማይጠበቅ ነው። እንደ ኮንስትራክሽን ጥሩ ኮንስትራክሽን ዞን ውስጥ ነው ያለነው። የኮንስትራክሽን ግብአቶች አብዛኞቹ ሀገር ውስጥ አሉ። ከዛ በተጨማሪ ሌበር ወይም የምንጠቀመው አብዛኛው ትራዲሽናልም ስለሆነ የሰው ኃይል ርካሽ የሚባልበት አገር ውስጥ ነው ያለነው። እንደ ኢንቨስትመንት መሳቢያ ጭምርም እንጠቀመዋለን፣ የሰው ኃይል ርካሽ መሆኑም ማለት ነው። ይሄ ሁኔታ ባለበት የቤት ዋጋ ውድነት ከዓለም 3ኛ ከአፍሪካ 2ኛ አድርጎናል። ስለዚህ በሂደት ወደ 1ኛ መምጣታችን አይቀርም። ይሄን ጋፕ ካየን ደግሞ እንደ አንድ የሴክተሩ ሰው ይህንን መፍትሄ ይዘን መምጣት ይገባናል በሚል ኪሲኤችኤፍ የተሰኘውን ሞዴል እዚህ ጽንሰ ሀሳብ ላይ መሰረት አድርገን ይዘን መጣን። ወደ ገበያም ስንገባ ቅድመ ክፍያችን በወቅቱ 77000 ብር ነበረ። ወርሃዊ ቁጠባው ተመሳሳይ ነው፣ ከ2000 ብር ጀምሮ ነው። አንድ ሰው 77280 ብር ቅድመ ክፍያ ሲከፍል 59800 ብር በአጋር ባንኮቻችን ዝግ ሂሳብ ቁጥር ውስጥ የሚቀመጥ ነው። የራሱ ቁጠባ ነው፣ ብሎክድ ነው። ከዛ በተጨማሪ በሰዓቱ 17000 ብር ነበር የአገልግሎት ክፍያ። ኪ ሃውሲንግ ፋይናንስ ሶሉሽን ለሚሰጠው አገልግሎት ወይም ለአስተዳደራዊ ወጪዎች የሚቀበለው የአገልግሎት ክፍያ ነው። ኪ ሃውሲንግ ቢዝነሱን የሚመራው አንድ ደንበኛ ሲመዘገብ በሚከፍለው የአገልግሎት ክፍያና በየወሩ በሚቆጥበው ቁጠባ ላይ ተጨማሪ እያደረገ የሚከፍላት 300 ብር አለች፣ በሷ ነው። እንግዲህ በዚህ መነሻነት የተጀመረው ቢዝነስ ትልቅ ቢዝነስ ነው። ኪም የሚያገኘውን ትርፍ በዚሁ አጋጣሚ ልንገራችሁና በቀን ከእያንዳንዱ አባል የሚከፈለን የአገልግሎት ክፍያ ከታክስ በኋላ 5 ብር ከ36 ሳንቲም ነው። 5 ብር ከ36 ሳንቲም እንዲህ ስናወራው በጣም ትንሽ ይመስላል፣ ግን መሰረት ያደረግንበት ኢኮኖሚስ ኦፍ ስኬል ሞዴል እንደመሆኑ ማስ ፕሮዳክሽን ማለት ማስደንበኛለን ማለት ነው። ሶ እዛ ላይ መሰረት እንደማድረጋችን በ30 ዓመት ውስጥ ከጠቅላላው የአገልግሎት ክፍያ ከአንድ ሰው ከታክስ በኋላ የምንቀበለው 70,000 ብር ገደማ ነው። እቺ 5 ብር ከ36 ሳንቲም ተባስታ ማለት ነው በ30 ዓመት ውስጥ ባሉት ወራቶች እና ቀናቶች። ይህንን በተመዝጋቢው ብዛት ስናበዛው ኪን የቢሊየን ብር ካፒታል ባለቤት አድርጎታል ሆኗልም። በ30 ዓመት ውስጥ ደግሞ ሁሉን ነገር ሲያጠናቅቅ ይሆናል። ይሄን ሐሳብ እያወራው ያለሁት ኪ መሰረት ያደረገው ሴክተሩ ላይ እንደተለመደው ከእያንዳንዱ ቤት 5-6 እጥፍ ወይም ደግሞ በፐርሰንቱ በዛው ልክ ትርፍ እየያዙ መሸጥን ሳይሆን የቤት ባለቤት መሆን የተወ ወይም ለኔ አልሆነልኝም አልተፈጠረልኝም ብሎ ተስፋ የቆረጠን አብዛኛውን የህብረተሰብ ክፍል ያማከለ አሰራር ይዞ ስለመጣ ነው። እንዲህ ስናወራው ያው በጎ አድራጎት የሚመስል ነገርም አለው ወይም ደግሞ ኤንጂኦ የሚያስመስለው ነገርም አለው፣ ግን ቢዝነስ ነው። በዚህ ሂሳብ የተመሰረተው ኪ ኢኮኖሚስ ኦፍ ስኬል ላይ እነዚህን ክፍያዎች ይጠይቃል። አንድ ሰው
የቤት ባለቤት የሚሆነው እድል ከቀናው ከተመዘገበበት ጊዜ አንስቶ በሚደረገው እድለኛ መለያ መርሃ ግብር ወይም ደግሞ እድለኛ ካልሆነ በ20ኛው እድለኛ መርሃ ግብር ያ ማለት 10ኛው ዓመት ላይ በዚህ ኢንተርቫል ውስጥ የቤት ባለቤት የመሆን እኩል ቻንስ አለው ከሌሎቹ ተመዝጋቢዎች እኩል። ለምሳሌ አምና ታህሳስ 27 2016 ላይ ባደረግነው እድለኛ መለያ መርሃ ግብር የቤት ባለቤት የሆኑት ከተመዘገቡ 5 ቀን 6 ቀን 1 ወር 2 ወር 3 ወር የሆናቸው ሰዎች ናቸው። የምዝገባ ወቅታችን የቆየው በሰዓቱ ለ4 ወር ነበረ። ትልቁ 4 ወር ነው የቆየው። ሲመዘገብ ከከፈለው ውስጥ የቆጠበው 59800 ብር ብቻ ነው። የቤት ባለቤት እስኪሆን ድረስ ከሱ ተጨማሪ 1 ብር አልተቀበለም። ኪሃውሲንግ ሞዴሉም ስለማይፈቅድ ማለት ነው። ውላችንም እንደዛ ስላልሆነ በ59800 ብር የቤት ባለቤት የሆኑት እነዛ ሰዎች ዛሬ ቤታቸው ውስጥ እየኖሩ ነው። በ59800 ብር የቤት ባለቤት ከሆኑና ቤት በስማቸው ከተገዛ በኋላ ግን የሚጠየቁት ክፍያ ነበረ። ቅድም አቶ ግሩም እንደገለጹት ባለ 1 መኝታ ቤት 300 ሺህ፣ ባለ 2 መኝታ ቤት 550 ሺህ፣ ባለ 3 መኝታ ቤት 800 ሺህ። እነዚህን ብሮች እንግዲህ እነሱ እንዴት እንዳመጡት እዚህ ውስጥም አሉ እድለኞች እንዴት እንዳመጡት ያውቃሉ። በምን አይነት መንገድ? አንደኛ እድለኛ መርሃ ግብሩ ታህሳስ ተከናውኖ በጥቂት ቀናት ውስጥ ነው ያ ነገር የሆነው። ያው እድል ወይም እጣም ስለሆነ ድንገት ነው የተፈጠረው። ቀድሞ ቆጥቦ ተዘጋጅቶ የጠበቀ ሰው አልነበረም። አብዛኛው የዛሬ 10 ዓመት ቢደርሰኝም ይድረሰኝ በሚል እሳቤ የተመዘገበ ነውና ያ ነገር ድንገት ሲሆንባቸው ብዙዎቹ ይደናገጣሉ። ወደ ንብረት መሸጥ፣ ብድር መፈለግ መሰል ነገር ውስጥ ይገባሉ ማለት ነውና እድለኛ ሆኖ ምን ነው ባልወጣልኝ የሚያስብል ነገር ይገጥማቸዋል። ተዘጋጅቶ ማንም ስለማይጠብቅ እንግዲህ አብዛኛው እኛ ታርጌት ያደረግነው ኦዲየንስ ይህን ያክል ገንዘብ 300 ሺህ 500 800 ሺህ አካውንት ውስጥ ቆጥቦ አስቀምጦ የሚጠብቀን አይደለም። ስለዚህ ምን ነው ባልደረሰኝ የሚለው ይበዛ ነበረ። ይሄ ሞዴሉም ይዞት ከመጣው መፍትሄ በተቃራኒ የምሬት ምንጭ እየሆነ ነበረ የቆየው ማለት ነው። ከዛም በሁለተኛው ዙርም በሶስተኛው ዙርም እንደዚሁ ተመሳሳይ ነገሮች ናቸው የተፈጠሩት። መፍትሄ ሆነን እስከመጣን ድረስ ደግሞ የኛ መፍትሄነት ለቤቱ ነው፣ ግን ከጎን ሌላ የፋይናንስ ችግሮችም ካሉ ለሱም ጭምር መፍትሄዎችን ማሰብ አለብን በሚል ከዛ ወቅት ጀምሮ እናስባለን። በእርግጥ አብረውን የሚሰሩት ባንኮች ለአባሎቻችን መስፈርቱን እስካሟሉ ድረስ ብድር ይሰጣሉ። አሁንም ስራቸው ነው። ባንክ ስራው ነው ማበደር። እስካበደረ ድረስ ነው ሰርቫይቭ አድርጎም ገበያ ውስጥ ሊቆይ የሚችለው ማለት ነው። አሁንም ያሉት ባንኮች መስፈርቱን እስካሟሉ ድረስ ያበድራሉ። ይህን ስንል ግን ያው ታውቁታላችሁ የኮላተራል ነገር ይነሳል፣ የወለድ ነገር ይነሳል፣ ሌላም ነገሮች ይመጣሉና ይህም ለሁሉም መፍትሄ አይሆንም። የተወሰነውን ግሩፕ ግን ይይዝልናል ወይም መፍትሄ ይሰጥልናል። ተጨማሪ መፍትሄ ማሰብ ነበረብን። እሱን እያሰብን ነው እንግዲህ ዛሬ ወደ ምነግራችሁ ሐሳብ የደረስ ነው። ወደዚህ ሐሳብ የመጣ ነው ያለውን ችግር ነው እንግዲህ ሁሌ የምናየው ችግሩን አይተን ነው። አሁን የምናስተዋውቃችሁ ለኪ ሃውሲንግ ፋይናንስ ሶሉሽን ነባር ተመዝጋቢዎች እንዲሁም አሁን እየተመዘገቡ ያሉና ከዛሬ ጀምሮ ለሚመዘገቡት ጭምር የሚሆን ነው። ይሄም ኪ ሃውሲንግ ፋይናንስ ሶሉሽን አባላቱ የቤት ባለቤት ከሆኑ በኋላ ከነሱ የሚጠበቀውን ክፍያ መክፈል እንዲችሉ ከዛም በተጨማሪ ከነሱ የሚጠበቀውን ክፍያ ብቻም አይደለም እድለኛ ከሆኑ በኋላ ቤታቸውን ማደስ ቢፈልጉ የሆኑ ነገሮችን መለወጥ ቢፈልጉ መሰል ነገሮችን የሚያደርጉበት ከዛም አልፎ ተርፎ ተቋሙ ይሄ አሁን በምስረታ ላይ ያለው ተቋም ከሚያተርፈው ትርፍ ላይ በባለድርሻነት እንዳመሰራረቱ ማለት ነው። ምክንያቱም ሳኮ ሲባል በአክሲዮን ነው። ባለ አክሲዮኖች ደግሞ ትርፍ ክፍፍል እንዲኖራቸው አዋጁም ያዛል። የሚመሰረትበት አዋጅም 985/2009 የምንለው ነው ወይም በህብረት ስራ ማህበራት ማደራጃ አዋጅ ቁጥር ማለት ነውና በዛ መሰረት ከትርፍ ክፍፍሉም ተጠቃሚ የሚሆኑበት ተቋም ነው። ይህ የፋይናንስ ተቋም እነዚህን 3 ቅድም የጠቀስኳቸውን ዋና ጥቅሞች ለኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢዎች ይሰጣል ማለት ነው። መልእክታችን ካሁን በኋላ ስትመዘገቡ የምትከፍሉት በዚህ ሰዓት 83145 ብር ነው።
59800 በኢትዮጵያ ንግድ ባንክ ዝግ ሂሳብ ቁጥር የምትከፍሉት ወይም የምታስቀምጡት ነው። ከዛ በተጨማሪ 23000 ብሩ ደግሞ ኪ ሃውሲንግ ፋይናንስ ሶሉሽን ለሚሰጠው የአገልግሎት ክፍያ በተንቀሳቃሽ ሂሳብ ቁጥሩ ክፍያ የምትፈጽሙበት ነው የሚሆነው። ከዚህ ክፍያ ውጪ በየወሩ እናንተ መቆጠብ የሚጠበቅባችሁን ያክል ብቻ እየቆጠባችሁ መቀጠል ነው። እድለኛ ስትሆኑ ስለምትከፍሉት ነገር አትጨነቁም ማለት ነው። ከሞላ ጎደል ይህ ፋይናንስ ተቋም የምስረታ ሂደቱን እያጠናቀቀ ይገኛል። በቅርቡ ሌላ ልዩ ዝግጅት አዘጋጅተንለት እናስተዋውቃለን። አባላቶችንም ጭምር ተሳታፊ እናደርጋለን። ከዛ አልፎ ተርፎም ደግሞ ሌሎች ያልተመዘገቡ ወይም እኛ ያልደረስንባቸው የህብረተሰብ ክፍሎች ላይ ምንደርስበትን መንገድ አያይዘን እናመቻቻለን ማለት ነው። ከዚሁ ጋር ተያይዞ ይህ እንዳለ ሆኖ ማለት ነው ሚያዝያ 30 ቅድም እንደተገለጸው ለመጀመሪያ ለሁለተኛ እንዲሁም ደግሞ አሁን በምዝገባ ላይ ላሉ የእድለኛ መለያ መርሃ ግብር እናከናውናለን። በዚህ እድለኛ መርሃ ግብር ውስጥ የሚካተቱት ቀድመው የተመዘገቡና አሁን እየተመዘገቡ ያሉ ናቸው። አሁን እየተመዘገቡ ያሉት ሚያዝያ 30 በመናከናውነው እድለኛ መርሃ ግብር ውስጥ እድለኛ መለያ መርሃ ግብር ውስጥ ለመካተት እስከ ሚያዝያ 25 ድረስ መመዝገብ መቻል ይኖርባቸዋል። ከሚያዝያ 25 በኋላ ቢመጡ አናስተናግድም ማለት ነው። እስከዛ ሰዓት ድረስ ግን በአዲስ አበባም ከአዲስ አበባ ውጪም ባሉት ለምሳሌ በባህር ዳር፣ በደሴ፣ በጎንደር፣ በደብረ ብርሃን፣ በድሬዳዋ እንደዚሁም ደግሞ አዲስ አበባ ውስጥ በዋናው መስሪያ ቤት ካሳንቺስ በሚገኘውና በሌሎች ወኪል ቢሮዎቻችን ምዝገባ ከሰኞ እስከ ቅዳሜ በስራ ሰዓት እያከናወንን እንገኛለን። እስከ ሚያዝያ 25 ድረስ የተመዘገቡት የዚህ የፋይናንስ ተቋም ተጠቃሚ ይሆናሉ። ከዛም በተጨማሪ ሚያዝያ 30 በሚከናወነው እድለኛ መለያ መርሃ ግብር ውስጥ ተካተው የቤት ባለቤት ይሆናሉ። ይህንን መልእክት እንግዲህ እናንተም ሙያችሁ ነው የመጣችሁትም ለዚሁ ዓላማ ነው። ለታዳሚዎቻችሁ ለሚከታተሏችሁ አድርሱ። በዚሁ አጋጣሚ እናንተም የቤት ባለቤት ካልሆናችሁ የቤት ባለቤት መሆኛ መንገዱ ጋነውና ያላችሁት አስቡበት፣ ተመዝገቡ የሚል መልእክት አለኝ። በጣም አመሰግናችኋለሁ። አሁን ወደ ጥያቄና መልስ መርሃ ግብር እናልፋለን። አሁን እዚህ መድረክ ላይ ካለንም ባሻገር ግን ጋዜጠኞች ኢንተርቪው ቴስቲሞኒያል ኢንተርቪው እንድታደርጉ ከመጀመሪያ ዙር ተመዝጋቢዎች የተወሰኑት ዛሬ ይገኛሉ። እነሱን ባለእድለኛ የመጀመሪያ እንደመሆናቸው መጠን ጥያቄዎች ልጠይቋቸው ትችላላችሁ። የነበራቸውን ገጠመኝ እንዴት እንዳገኙት ይሄን የመጀመሪያ እድለኛ መሆናቸውን የሚሰማቸውን ስሜት እንደ ያው መጠየቅ የምችሉበት አለ። ስለዚህ እነሱንም አቬል አሉ ማለት ነው፣ በአዳራሹ ይገኛሉ። ስለዚህ እነሱንም መጠየቅ ትችላላችሁ ማለት ነውና አሁን በሰጠነው ገለጻ ጥያቄ ካለ ማስተናገድ እንችላለን ማለት ነው። እድሉ እሺ፣ ጥያቄ ካለ እዚህ ቤት ያላችሁት እንግዲህ በደንብ ስለ ኪ አውቃችሁ ስለ ኪ ምንነት አውቃችሁ እንድትወጡ ነው እንግዲህ ፕላኑ። ጋዜጣዊ መግለጫ ማለት እሱ ነው አይደል? በእኛ ከገለጽን በኋላ በደንብ ተረድታችሁ ለህዝቡ መልእክቱ እንድታደርሱልን ነው በዋናነት። ስለዚህ ያላችሁ ጥያቄ እንዳለ በህዝቡ ዘንድ የሰማችሁ ጥያቄ ሊሆን ይችላል። ለምን እድሜያችን አመት ከምናምን ስለሆነ ብዙ ጥያቄዎችና ማህበረሰብ ውስጥ ስለ ኪ ኢንፎርሜሽን ኦልሬዲ አለ። ያሉትንም ነገሮች ራሱ ብዥታም ካለ ማጥራት እንፈልጋለን። ያለውን ደግሞ አፕዴት ዙሪያውን ደግሞ መግለጫ ተጨማሪ መግለጫ ካስፈለገውም እድል እንሰጣለን ማለት ነው። ስለዚህ እሺ ነው ሰማይክስ አመሰግናለሁ። እስካሁን አለማየሁ ከብስራት ራዲዮና ቴሌቪዥን። የኔ ጥያቄ አንድ ነውና የዕጣ አወጣጡ ላይ መጀመሪያ የከፈሉ ሰዎች ዕጣው ሲደርስ 2-3 ቀን የተመዘገቡ ሰዎች ጋር እኩል እንዴት ድልድል ውስጥ ይገባሉ? ምክንያቱም ቅሬታ አይፈጥርም ወይ? እነዛ ቀደም ብለው ከፍለው በጉጉት እየጠበቁ በኋላ ላይ ከመጡት ቀድሞ ቢደርሳቸው በፊት የነበሩት ባይደርሳቸው ቅሬታ አይፈጥርም ወይ ነው? አመሰግናለሁ። አመሰግናለሁ። ማናየው ነው ትባላለሁ
ኤፍኤም አዲስ 97.1 ሄሎ ኢትዮጵያ ሬዲዮ ፕሮግራም ነው የመጣሁት። በመጀመሪያ በዚህ ደረጃ በኮንፊደንስ ጠይቁን ብላችሁ በደንብ ፊት ለፊት ስለመጣችሁ አፕሪሺየት ማድረግ እፈልጋለሁ። በደንብ ምንም ኮንፊውዝድ የማያደርግ ጥርት ያለ መረጃም ስለሰጣችሁን ማለት ነው። ብዙ ጊዜ እንደዚህ ቤት ሽያጭ ላይ ሪል ስቴት ልማት ላይ በጣም ብዙ ኮንትሮቨርሲዎች ስለሚፈጠሩ ቅድምም ሲገለጽ እንደነበረው ጥሩ አፈጻጸም መኖሩ ሎያሊቲያችሁን ስለሚጨምረው አፕሪሺየት ማድረግ ፈልጋለሁ። የኔ ጥያቄ አንድ ነው። በተለይ ዲያስፖራ ኮሚኒቲ ያለበት ቦታ ላይ ሆኖ እዚህ እጣ ላይ መሳተፍ የሚችልበት መንገድ ካለ ክፍያም ማስተናገድ የሚችልበት መንገድ ካለ እሱን ብትነግሩን ለማለት ነው። ቴንክ ዩ። እሺ እናመሰግናለን። ቀጣይ የተወሰነ እንያዝና ከዛ እንሄድበታለን። ለመሆኑ ተመዝግባችኋል? ጋዜጠኞች ለሙሉ ወርኪንግ ክላስ ነው ይሄ ነገርና ቤት ባለቤት ካልሆናችሁ ቤት ባለቤት የሚያደርግ ፕላን ስለሆነ ለሌላ ህዝብ ብቻ ሆኖ ሳይሆን ለራሳችሁ ማለት ነው። ይሆናል ወይ በዋናነት እሱ ነው መጀመሪያ ለኛ ይሆናል ወይ ማለት አለባችሁ። ከዛ በኋላ እኮ ነው ዜና ክፍል ሄዳችሁ የምታስረዱት። ስለ ራሳችሁ ግልጽ ነው ወይ ግልጽ እንዲሆንላችሁ እንፈልጋለን በዋናነት። ስለዚህ ጥያቄ ካላችሁ አብሶ በፕሮግራሙ ራሱ ማለት ነው ጥያቄ ካላችሁ እሱንም ለግል በቃ ለኔ ለራሴ በመዘገብ ብላችሁ ሊኖራችሁ የሚችሉ ጥያቄዎች አሉ። እነሱንም ራሱ ማስተናገድ እንችላለን ማለት ነው። የዲያስፖራ ይቻላል፣ በውክልና ይችላሉ። ውክልና ሰው ሰጥተው እዚህ መግዛት ይችላሉ። ለነሱ እንደውም እንኳንስ ለነሱ ኢትዮጵያ ውስጥ ለሚኖር ራሱ እንዲቀለው ነው አድርገን የሰራ ነው። እዚህ አማካኝ ደሞዙን ይዘን ነው እንግዲህ ለሱ የሚሆን ቤት ባለቤት እንዴት ይሆን ምንም ጫና ሳይኖርበት ቀስ ብሎ ገብቶ ቤት ውስጥ እየኖረ 30 ዓመት ሙሉ ቀስ ብሎ የሚከፍልበት ካለ ምንም ወለድ ለኢትዮጵያዊ እዚህ ኢትዮጵያ ለሚኖርና ኢትዮጵያ ሰርቶ ኢትዮጵያ ገቢ ለሚያገኘው እንዲቀል ብለን ስናመጣ ደግሞ ለዲያስፖራ እጅግ በጣም ቀላል ነው ማለት ነው። ቡናና ሻይ በሚጠጡበት ብቻ በዛ ደረጃ በምንዛሪው ዙሪያ በምንዛሪው አድቫንቴጅ ዲያስፖራው ሊሳተፍ ይችላል። ግን እዚህ ያው ግዴታ ኢትዮጵያዊ መሆን አለበት። ግዴታ የውክልና ያስፈልገዋል። እዚህ ሎካሊ ፔመንቶች ስለሚካሄዱ በባንክ በኢትዮጵያ ባንክ ነው የምንሰራው። ኢትዮጵያ ባሉ ባንኮች በንግድ ባንክና በዘመን ባንክ ነው የምንሰራው። ስለዚህ ፔመንቶች እዚህ መካሄድ አለባቸው። በአሁኑ ሰዓት እንግዲህ የፎሬን ሌላ ተጨማሪ የውጭ ምንዛሪ ክፍያ በአሁኑ ሰዓት ፕሮሴስ የለንም። ግዴታ በኢትዮጵያ ብር ነው አሁን የምናስተናግደው። በጣም ከበዙ ግን ወደ ያው ባንኮቹ ራሱ ሃፒ የሚሆኑ ይመስለኛል በዶላር ክፍያ ሰው ቢያካሄድ ማለት ነው። እንግዲህ ለዲያስፖራው ራሱ መጀመሪያ ኢትዮጵያ ውስጥ ያለው ኮንፊደንስ ኢምፖርታንት ነው። ለምን ሰውም ይጠይቃል እዚህ ያለው ሰው ደስተኛ ነው ወይ? ቀጣይ አመታት ምንም ጥርጥር የለንም እሱ እንደሚካሄድ በሺዎች ቤት መስጠት ስንጀምር የዛኔ ኮንፊደንሱም ሃይ ይሆናል። ዲያስፖራውም በጣም በቀላሉ ቤት ባለቤት መሆን የሚችልበት ለሁሉም ዲያስፖራ ስለ ኢትዮጵያ መጥቶ መኖር ይመኛል። የዛም አባል ስለነበርኩ ማለት ነው። ሁሉ ህልም አለ። በቆየ ቁጥር እዛ ኢትዮጵያ መቼ ነው ሀገር የሚገባው? ኢትዮጵያ ደግሞ መግባት ስታስብ ደግሞ የምታስቀምጠው ሪኳየርመንቶች አሉ። የቤት ያስፈልገኛል፣ ስራ ያስፈልገኛል የምትለው ነገር አለ። በቀላሉ ኑሮውን እዛ እየኖረ ኑሮ ላይ ጫና ሳይኖርበት ቤት ባለቤት የሚሆንበት ፕላትፎርም ነው ኪ ሃውሲንግ ፋይናንስ ሶሉሽን። ስለዚህ ዲያስፖራውን በዛ መልክ አሁን ጥሪ እናደርግለታለን። ሶሻል ሚዲያ ላይም ብዙ እየገፋ ነው። ስለ ሎቶ ለቸሪ እድል ስጥ። እሺ ሌላው ከብስራት የተጠየቀው ጥያቄ ቀድሞው የተመዘገቡና ዘግይተው የተመዘገቡ እንዴት በአንድ እጣ ውስጥ ይካተታሉ የሚል ነው። አመዘጋገባችን እንዴት ነበረ አሁንስ እንዴት ነው በሚለው መልሰዋለሁ። ዙር አለን ወይም ባች አለን። አንድ ባች ስንመዘግብ ለምዝገባ የምንቆይበት ጊዜ አለ። ለምሳሌ በመጀመሪያው ዙር ወይም በመጀመሪያ ዙር ተመዝጋቢዎች ምዝገባ ወቅት የቆየነው ለ4 ወር ነው፣ እስከ ታህሳስ 22 ድረስ ማለት ነው። ከነሐሴ 10 እስከ ታህሳስ 22 2016 ድረስ ነበር የቆየነው። በዛ ጊዜ ውስጥ የተመዘገቡት በጠቅላላ ታህሳስ 27 ያወጣነው እጣ ውስጥ ወይም እድለኛ መርሃ ግብር ውስጥ ተካተዋል ማለት ነው። ማለት ነው
ነሐሴ 10ም ወይም ነሐሴ 11ም የተመዘገበ አለ። ታህሳስ 22 ማታ 3 ሰዓትም የተመዘገበ አለ። በዛ ምዝገባ ወቅት የተመዘገበው በጠቅላላ እንደ አንድ ባች ነው የሚቆጠረው ማለት ነው። ከታህሳስ 22 በኋላ ግን ዘግተናል። ድጋሚ ጥር 13 2016 ነው ሁለተኛውን ዙር ምዝገባ የጀመርነው። ይሄም ሁለተኛ ዙር ምዝገባ እስከ ጳጉሜ መጨረሻዎቹ አካባቢ ድረስ ቀጥሏል። ጳጉሜ 5 ባደረግነው ዕጣ ማውጣት ስነ ስርዓት ውስጥ ደግሞ ከጥር 13 ጀምሮ በነበረው ጊዜ ውስጥ የተመዘገቡትን ያካተት ነው። አሁን እያከናወንን ያለነው ምዝገባ እስከ ሚያዝያ 25 2017 ድረስ ይቀጥላል። ይሄኛው ደግሞ ራሱን የቻለ ሌላ ሶስተኛ ባች ነው ማለት ነው። በጣም ስናወጣ አንዱን ባች ከአንዱ አንቀላቀልም። ለምሳሌ መጀመሪያ የተመዘገቡት 2016 ላይ ማለት ነው በጠቅላላ ለ10 ዓመት ወይም ለ20 እጣዎች ይዘልቃሉ ብለናል። እነሱ 9 ዓመትን ይቀራቸው። አሁን እየተመዘገቡ ያሉት ደግሞ ገና አንድ ብለው ሊጀምሩ ነው። እኩል አይጨርሱም ማለት ነው። ሁሉም የራሱን ቻንስ ነው የሚወስደው። እንደ ትምህርት ቤት መውሰድ እንችላለን። ያው አንደኛ ክፍል እኛ ተምረን ስንጨርስ ልክኛ ሁለተኛ ስንሆን ሌሎች አንደኞች ይመጣሉ አይደል? ይሄ ማለት እኛ አንድ ዓመት ቀድመን እናጠናቅቃለን ማለት ነው፣ ቀድመን ስለጀመርን። እነሱም እንደዚሁ ከኋላቸው ከሚመጡት እየቀደሙ ይጨርሳሉና በዚህ አግባብ ነው የምንሄደው። አንቀላቅልም፣ ለየብቻ ነው የሚቀጥለው። ምክንያቱም የራሱ እድል ከጊዜ ጋርም በተገናኘ እዚህም ካለው ከብዛት ጋርም በተገናኘ የራሱን እድል በራሱ ያደርጋል። ከዚህ አኳያ መጀመሪያም ወይም ሁለተኛ ሶስተኛም የተመዘገበውን ቀላቅለን አይደለም እያስተናገድን ያለነው የሚል መልስ ነው ያለን። ቴንክ ዩ። እዚሁ ላይ አዲሽናል ነገር ለመጨመር የበእምነት ሊኩዴተር ስራ አንደኛው ማጣራት ነው። ማጣራት ማለት እንደዚህ አይነት ኢሹዎች ሲከሰቱ this is our job ኮምፕሊያንት ካለ እንደዚህ አይነት ነገር ላይ እኛን ዳይሬክትሊ ማግኘት ነው። እንደዚህ አይነት ነገሮች ኦፍ ኮርስ ባች ሪቪው እናደርጋለን። ልክ አሁን ቸሬ እንዳለው እስከ ሚያዝያ 25 ከሚያዝያ 25 በኋላ ያለው ባች አዲሱ ባች ኔክስት የሚመዘገበው ማለት ነው። የዛ ኢሊጂብል ከሆነና ባች የባለፈው ባች ላይ ከገባ እኛ ኦዲት በምናደርግበት ሰዓት ላይ ቼክ በሚደረግበት ሰዓት ላይ ይገኛል። ቢኮዝ ዊ ሃቭ ኤቭሪ ሪከርድ ቀደም እንዳልኳችሁ ኤቭሪ ሪከርድ በኪ ሃውሲንግ ላይ ያለ ሪከርድ በሙሉ እኛ ጋርም አለ። እኛ ይሄንን የምንሰራው ይሄንን አዲሽናል ነገር ለመግለጽ ነው። እሺ እናመሰግናለን። ቀጣይ እዚህ ጋር ማይክ። እሺ አመሰግናለሁ። ተአምር እባላለሁ ከሀራምቤ ሬዲዮ። የመጀመሪያው ጥያቄ ያው ስትነሱ 100 ሺህ አባላትን ለማፍራትና ለአባላት ለማድረግ ነው ያቀዳችሁት። አሁን ላይ ምን ያህል አባላት ላይ ደርሳችኋል የሚለው ነው። ሁለተኛው ጥያቄ እስካሁን በነበሩት የዕጣ ማውጣት መርሃ ግብሮች ላይ በእያንዳንዱ ለ60 ሰዎች ነበረ ባለ ዕድል ስታደርጉ ወይም ደግሞ የቤት ባለቤት ስታደርጉ የነበረውና አሁን ደግሞ የሶስት ዙር ተመዝጋቢዎችን ነው የሚያጠቃልለው። ብዙ ተመዝጋቢዎች እንደሚኖሩ እንገምታለን። ስለዚህ ብዙ ሰው ካለ ደግሞ ለ60 ሰው ነው ወይም ታወጡት አሁንም በዛው ስኬል ነው የምትቀጥሉት ወይ የሚለው ነው። ከዛ በእያንዳንዱስ ከዚህ በኋላም ለሚቀጥሉት የዕጣ ማውጣት መርሃ ግብሮች ላይ በዚሁ ነው ወይ የሚቀጥለው? 60 ሰዎች ብቻ ነው ወይ የሚወጣላቸው? ይህ ከሆነ ደግሞ በ10 ዓመት ውስጥ ለሁሉም አባላት የማዳረሱ እድል አለው ወይ 100% ነው ወይ የሚለው ነው። አመሰግናለሁ። ኦኬ፣ ይሄን እየመለስን ሌላ ምድል ጭማሪ ይሰጣል ማለት ነው። ትክክል ነው። መጀመሪያ ስንነሳ 100 ሺህ እንደ ታርጌት ይዘነዋል። ቅድም ቸሬ ሲያብራራው እንደነበር 100 ሺህ ምክንያት አለው። ኢኮኖሚው ስኬል ያለው ለ100 ሺህ ቤት ሲሰራ ቮሊዩሙን ማለት ሂሳቡን በጣም መቀነስ የምንችልበት እድል አለ በማስ ፕሮዳክሽን ሲሰራ ማለት ነው። ቅድም አርክቴክት አቶ ሚካኤል ሲገልጹ የነበሩት የኪ መንደር ታርጌታችን እሱ ነው። እንግዲህ ኪ መንደርና መጀመሪያ ቤት አውጥተን የሰጠነው ከማርኬት ገዝተን የሰጠነው በጣም ውድ ነው። ከማርኬት ሲገዛ አያዋጣም። የማያዋጣው ምክንያት ምንድነው?
አንድ ሰው 30 ዓመት ሙሉ ምን ያህል ብር ነው የሚያዋጣው የሚከፍለው ለቤቱ መነሻ ገንዘቡንም ወራዊንም እንዲሁም ደግሞ የኪራይ ጉዳይ አለ አይደል? ኪራይ ማለት ለ5 ዓመት የግዢውን እንዲረዳው ቤቱ ይከራያል፣ መከራየት አለበት 5 ዓመት። እሱም እዳውን እንዲቀንስለት ማለት ነው። እና እቺ ኢኒሻል ፔመንቱ 300,000 550 እና 800,000 ሁለቴ ይከፈላል። ከ5 ዓመት በፊትም ልክ ቤት ባለቤት እንደሆነም ይከፈላል፣ ከ5 ዓመት በኋላም ይከፈላል አይደል? እሱና 30 ዓመት የሚከፈለው ክፍያ ተደምሮ ቤቱም ያወጣዋል። ስለዚህ አንድ ሰው ዛሬ ባለቤት ሲሆን ማለት ባለእድለኛ ለመሆን ሲመዘገብ አስቀድሞ 30 ዓመት ምን ያህል እንደሚከፍል ያውቀዋል፣ ተተምኗል። ማርኬቱ ጨመረ ቀነሰ አፌክት አያደርገውም ማለት ነው። ኪራዩ ብቻ ነው የሚቀያየረው። ኪራዩ እንደ ወቅቱ እንደ ሰፈሩ ይለያያል። ኪራዩ ደግሞ ግለሰቡ አይደለም የሚከፍለው። ከኪራይ እሱ እንዲረዳው ስለሆነ ከእሱ ጋር ግንኙነት የለውም። ስለዚህ ይሄ ወጪውን የቤቱን እኛ የምንሰራ ወጪ መቀነስ አለበት ማለት ነው። እኛ የምናስረክበው በተወሰነ ደረጃ ሰው በ30 ዓመት ከሚያዋጣው ቀነስ ማለት አለበት አይደል? ካለበለዚያ ሞዴሉ አያዋጣም። በዛ ምክንያት ኢኮኖሚ ኦፍ ስኬል ብለን 100,000 ብለን ታርጌት አድርገናል። ቅድም እንደገለጽኩት በአሁኑ ሰዓት ወደ 20,000 ደርሰናል። 20,000 እንጠጋለን። ግን 100,000 ስትል ታርጌታችን 100,000 ነው አሁንም። ይሄም ጋዜጣዊ መግለጫ የሚያስፈልገው በደንብ ገለጻ ተደርጎ ሰው ላይ ህዝቡ ዘንድ ያለውን ጥያቄ በደንብ አድሬስ ተደርጎ ይህንን ኪ ሃውሲንግ ፋይናንስ ሶሉሽን ከምር ብቸኛው መፍትሄ ነው። በዛ መድፈር እንችላለን። ለዚህ ስብስብ ማለትም እኛ ታርጌት ያደረግነው አነስተኛና መካከለኛ ገቢ ያለው በአሁኑ ሰዓት ወጥቶ ቤት መግዛት የማይችል ወይም ዲፖዚት ማድረግ የማይችል ግን ደሞዝ ያለው ወይም ስራ ያለው። ይሄ ደግሞ በጣም ብዙ ሰው እናውቃለን። በየተቋማት ሁሉ ተቋም ማለት ይቻላል ከሞላ ጎደል ለእንደዚህ አይነት ስብስብ የአከፋፈል ዘይቤ ይዘን የመጣ ነው ብለናል። ጫና ሳይኖርባቸው ከወለድ ነፃ ረጅም ዓመታት ቁጠባ ከማርኬት በታች ያን ለማድረግ ቁጥሩ ኢምፖርታንት ነው። ቁጥሩ እንዲሞላ አባላት የሆናችሁም በደንብ ይህን ተገንዝባችሁ የበኩላችሁን ተጨማሪ ሰው እንድታስገቡ እንዲሁም ደግሞ እዚህ ይሄንን የሚያዳምጡ ቤት በየቤቱ ያላችሁ አብሶ በኪራይ ቤት ይሄንን ጋዜጣዊ መግለጫ ኪራይ ቤት ውስጥ ቁጭ ብሎ የሚያየው እንዳለ ለሱ ነው ገለጻ እየሰጠን ያለን ማለት ነው። መፍትሄ አለው። መፍትሄ ቤት ባለቤት ለመሆን መፍትሄ የለኝም መፍትሄ የጨለመበት እንዳለ አሁን ብርሃን አለ። እዚህ በደም ክሎስሊ ኪ ሃውሲንግን ጠጋ ብሎ ይረዱት። ሬዲየት ህንፃ ሄድ ኦፊስ አለን። 7ኛ 8ኛና 9ኛ ፎቅ እንዳለ ያው በኪ አደራጅተነዋል። ሰፊ ገለጻ እንሰጣለን። ሳምንታዊም ገለጻ እንሰጣለን። መጥቶ መመዝገብ ይቻላል። መጥቶ እዛው የባንኩን ጉዳይም ሆነ የኢንሹራንሱ ጉዳይ እዛው ማጠናቀቅ ይቻላል። ኦንላይን ሲስተም አለን። ፕሪ ሬጅስተር ማድረግ ይቻላል። kichf.com ላይ ተገብቶ ቅድመ ምዝገባ አካሄዶ መምጣት ይቻላል። ሰውም አስመዝግቦ ያው የአፊሊየት ክፍያ ማግኘት ይቻላል። ይሄንን በደንብ እንትን ማለት ይኖርበታል ማለት ነው። በመነሻው የገለጽነው አለ ሬሽዮ የዲሊቨሪ ሬሽዮ ማለት ነው። እንግዲህ 100,000 ሰው በ10 ዓመት ውስጥ ቤት ባለቤት እናደርገን ስንል ኤግዛክትሊ በ10 ተካፍሎ በአመት 10,000 ማለት አይደለም። እሱን የገለጽነው አለ። በመነሻ 60 ያደረግነውም እንግዲህ 100,000 ሰው ሬጅስተር ካደረገ በኋላ ለመጀመሪያ 4 እጣዎች 150 እናወጣለን ያልነው። ምክንያቱም ከማርኬት 150 ከማርኬት ሄዶ ለመግዛት ስለነበር ማለት ነው። የተቀረው ምንድነው የኪ መንደር አይነት ኮንሴፕት ላይ ቶሎ መገባት አለበት። ገንዘቡ ወደዚህ ኮንስትራክሽን መግባት አለበት ማለት ነው። በአልሚዎች ጋር እያስገነባን በዛ በሚገኘው እንትን ነው ቁጥሩ ወደፊት እያየለ የሚመጣው። እያየለ የሚመጣውም ደግሞ ምንድነው አንድ ሰው የሚያዋጣው ስንት ብር ነው? ቤት ባለቤት እስከሚሆን ድረስ የሚያዋጣውና ቤት ባለቤት በስሙ እጣ ከደረሰው በኋላ ነው በዋናነት መዋጮ የሚጀምረው። አንድ ሰው ባለ 3 መኝታ 3,000 ብር እያዋጣ 3,500 እያዋጣ ነገር ግን እጣ ከደረሰው በኋላ 800,000 ብር ይከፍላል። ሰው ጭማሪ ይከፍላል ማለት ነው። ለቀጣይ እድለኛ አቅም ይሄ ቋጡ አቅም ይገነባል ማለት ነው። ቀጣይ 5 ዓመት ደግሞ ከወራዊ
በተጨማሪ ኪራይ ይጨምራል። እሱ ራሱ በየወሩ አንድ ሰው የሚያዋጣው ይጨምራል ማለት ነው አይደል? ከዚህ ከወራዊ በተጨማሪ ወደፊት ገንዘቡ እየተጠራቀመ ሲመጣ ቤት የሚገዛው በኋላ ቤት የእጣው እያደገ የሚመጣው በዛ ነው እንጂ ካሁኑኑ ሰው የሚያዋጣው መገንዘብ ያለበት በጣም መስመር ያለበት ነገር አለ። የድጎማ ኮንሴፕት አለው። ድጎማ ኮንሴፕት ነው ምንድን መሰለሽ? ድጎማ ምንለው አሁን የሚዋጣው ገንዘብ በአጠቃላይ ቢደመር ቤት አይገዛም፣ አይገነባም። 10 ዓመት ሙሉ 100,000 ሰው የሚያዋጣው ለ100,000 ሰው ቤት አያዋጣም። ቤት በቂ አይደለም። ድጎማ ኤሌመንት ያለው ምንድነው? ሰው የሚከፍለው 30 ዓመት ነው። እኛም እንገነባው በ10 ዓመት ነው አይደል? አስገንብተን የምንሰጠው አይደል? ገና 20 ዓመት ሙሉ የሚከፍለው ገንዘብ ዛሬ ቢኖር እኮ ነው ለኛ የሚጠቅመን አይደል? የሚያግዘን ግን ለሰው ጫና እንዳይኖሩበት ገና 20 ዓመት ኮሌክት የምናደርገው ገንዘብ ዛሬ የሚያስፈልገንን ከዚህም ከዛ ማሟላት አለብን ማለት ነው አይደል? እሱን ተጨማሪ ቢዝነስን በመስራት ትርፋማ ቢዝነስ በመስራት በብድር በግራንት በልዩ ልዩ ስትራቴጂዎች ይሄን ዛሬ የሚጎለልን በኋላ ላይ የምናገኘውን ዛሬ የሚጎለልን ገንዘብ ማሟላት አለብን ነው እንጂ ዛሬውኑ ክፈል ከተባለ ኪ አያስፈልግም ማለት ነው። ለምን በሺዎች አልሚዎች አሉ። የትኛውም ቦታ ሄዶ መክፈል ይችላል ማለት ነው። ራሱ ወለድ ጠልተን አይደለም። ወለድ ከመጣ ሰው መክፈል ስለማይችል ነው የኛ ታርጌት ያደረግነው። ሰው አነስተኛውን ራሱ አንድ መኝታዋን ከወሰድን 4 ሚሊዮን ካልናት የሱ ብድር በወራዊ ክፍያውን ወለድ ክፍያውን የኛ ታርጌት ያደረግነው ስብስብ አይችልም ነው። ስለማይችል ወለድ ነፃ ያደረግነው ለዛ ነው። ከማርኬት በታች ያደረግነው ለዛ ነው። ስለዚህ 30-60 ያወጣ ነው ራሱ በስሌት ከተወሰደ ካሰብነው ቁጥር ራሱ ጨምር አድርገን ነው ያወጣ ነው ማለት ለ100,000 ሰው 150 የምናወጣ ከሆነ በዛ ሰዓት 60 ስናወጣ ይወጣላችሁ ማለት ባለ እጣ ውስጥ የገቡት 15,000 ሰዎች ናቸው። በዛ ሰዓት ለ100,000 ሰው 150 ከሆነ ለ15,000 ሰው መሆን ያለበት ያው ከ60 በታች መሆን አለበት ማለት ወደ 15-16 መሆን ነበረበት። ስለዚህ ስሌቱን ቀጥታ በ60 ይቀጥላል ማለት ሳይሆን ያን ቁጥር ያን ቮሊዩም ማግኘቱ ኢምፖርታንት ነው። ስለዚህ የዚህ ጋዜጣዊ መግለጫም አንዱም ዓላማ ሰው ስለ ኪ በደንብ ተረድቶ ያለውን ጥያቄ እንዳለ አድሬስ ተደርጎለት የዚህ አባል ሆኖ ወደ አቀድነው ወደ ኪ መንደር ግንባታ ማስጀመር እንዲያስችለን አቅም እንዲሰጠን ነው በዋናነት እና የዛኔ በእኛ ኦልሬዲ ስኬጁል አወጥተናል። ስኬጁል ስል 20 እጣ ብሏል አይደል? 20 እጣ ሙሉ በየአመቱ ወይም በየእጣው ስንት ሰው ሊወጣ ይገባል፣ ስንት ገንዘብ ሲሰባሰብ ምን ያህል ይገነባል፣ ምን ያህል ይወጣል የሚለውን ነገር እኛ በአጠቃላይ የ10 ዓመቱን መርሃ ግብር ሰርተናል። የስኬጁል ግን መነሻ ላይ የተወሰነ ጠብቁን መንደሩን ገንብተን እስከምንጨርስ ጠብቁን ብንል ሰው ያው ይታገሳል ብለን አናምንም። ስለዚህ ቀስ በቀስ ትናንሽ እየሰጠን ግን በዋናነት ግን ገንዘቡ አቅሙ እንዳለ ወደ የኪ መንደር ወደምንለው ሂሳቡን በተሻለ ኮንትሮል ወደምናደርግበት ፕላን ለመሄድ ነው ስራችን ማለት ነውና ወደፊት እየጨመረ ይመጣል ማለት ነው። እሺ ግሩሜ ያለው እንዳለ ሆኖ ለምን 60 ሆነ የሚለው ያው በወቅቱም ስንናገር ነበረ። ለ4 እጣዎች ወይም ለ2 ዓመት አነስተኛ ቁጥር ይወጣል የሚለውን ሐሳብ ግን ይህን ስናደርግ ገንዘቡ ሳይኖረን ቀርቶ አይደለም። በሰዓቱ ገንዘቡም አለ፣ ንፉግም ሆነን አይደለም። ከዛም በላይ ቁጥር የማውጣት አቅሙም ፍላጎቱም አለን። ያ የሆነበት ምክንያት እርሾ ለማስቀረት ነው። ያው እንጀራ ስትጋግሩ ሁሉንም አይደለም አለ የምትጋግሩት፣ ለነገ ማብቂያ እርሾ ይቀራልና እርሾ ደግሞ አይበላም። ያ ነው በሰዓቱ 60 ስናወጣ ከኪ ከ70 ሚሊዮን ብር በላይ ድጎማ ተደርጎበት ነው። ባንኩ የከፈለው ይታወቃል ስንት እንደሆነ። ቀጥታ ያው የኢን ክፍያ የሚፈጽመው ባንክ ነው፣ ኪ ንክኪ አይኖረውም። ለነዛም 60 ለሆኑትም እንኳን 70 ሚሊዮን ብር በሌላ መንገድ ከራሱ ማለት ነው ኪ ድጎማ አድርጎ ነው። ይህን ያደረግንበት ምክንያት ግልጽ ነው። ቅድም እንዳልኩት እርሾ አይበላም ፕላስ ያኔ ባለው ብር በጠቅላላ ብናወጣ ኖሮ 200-300 ማውተን ማስደሰት እንችላለን። ገና ነበረ በዓሉ፣ ገናን ደስ ብሏቸው ይውላሉ። እሺ ከዛስ
ቁጥሩ እየጨመረ አይመጣም፣ ይበልጥ እየቀነሰ ነው የሚመጣው። ለምን? እያንዳንዱ አባል በሚያዋጣው መዋጮ ብቻ ቢሆን ኖሮ ሞዴሉ የሚሰራው በአመት ማክሲመም ልናወጣ የምንችለው ተደምሮ ማለት ነው 114 ቤት ነው። ያ ማለት በአንድ ዙር ከ60 በታች ማለት ነው። ከህዝቡ በሚሰበሰበው ገንዘብ ብቻ ቢኬር ኖሮ ማለት ነው። ዛሬ ያሉን ስራዎች፣ ያሉን ፕሮጀክቶች፣ ያሉን ስምምነቶች የመጡት ያኔ በቀረው እርሾ ነው። በሁለተኛው ቁጥሩ ጨምሯል። የጨመረ ግን አይመስለንም። ምክንያቱም መጀመሪያ ከ15300 ሰው 60 ነበረ። በሁለተኛው ቁጥሩ ቀንሶ 13000 ሰው ሆኗል። ምክንያቱም የወራዊ ቁጠባውን ያልቆጠበ የአንድ ወርም ቢሆን እዛ ስነ ስርዓት ውስጥ አይካተትምና እነሱን ቀንሰን ወደ 13000 ምናምን ሰዎች ነበር የነበሩት። ለሱም የወጣው 62 ሲሆን አንጻራዊ ጨምሮ ነው የወጣው ማለት ነው። አንጻራዊ ከሁለተኛው አመት በኋላ ባለው ቅድም በተገለጸው መንገድ በሺዎች እድለኞችን የቤት ባለቤት ማድረጋችንን እንቀጥላለን። እዚህ ጋር እናንተም ተመልካቾችም ወይም አዳማጮችም ልብ ሊሉት የሚገባው አንድ ነገር፣ አንድ ሰው በኪ ሃውሲንግ ኪ ሲኤችኤፍ ሞዴል የቤት ባለቤት ሲሆን የማክሲመም ሴናሪዮን ብንወስድ የሱ የገንዘብ አስተዋጽኦ 6% ብቻ ነው። 6% ብቻ ነው ማክሲመም የቤት ባለቤት እስኪሆን ድረስ። የቤት ባለቤት ከሆነ በኋላ ያለው 300 ሺህ ምኑ ይቀጥላል። ከሱ በፊት ግን 6% ብቻ ነው ማክሲመም ሴናሪዮን ስንወስድ ማለት ነው። የመጀመሪያ ዙሮችን ካየን ከ1% በታች ነው። ከ1% በታች ነው እስከዛችኛዋ ሰዓት ድረስ የነበረው። አንድ ሰው እድለኛ ከሆነ በኋላም የቤቱን ዋጋ ከፍሎ ጨረሰ ካልን የሚከፍለው 65 በመቶውን ብቻ ነው። ለምሳሌ ባለ 3 መኝታ ቤት እድለኛ የሆነ ሰው የቤቱ የገበያ ግምት 8 ሚሊዮን ብር ነው ካልን በጥቅሉ የሚከፍለው በ30 ዓመት ጊዜ ውስጥ 5.2 ሚሊዮን ብር ነው በየወሩ በሚያደርገው ቁጠባ ማለት ነው። በእንደዚህ አይነት በድጎማ ኤሌመንት የሚሰራ ሞዴል ስለሆነ የመጀመሪያዎቹ 4 እጣዎች ወይም 2 ዓመት ላይ ከፍተኛ ጥንቃቄ ያስፈልግ ነበረ። ይህንን ለመረዳት የቢዝነስ ሞዴሉን ኮንሰፕት በደንብ አድርጎ መረዳት ያስፈልጋል። ተጨማሪው ይሄ ነው። አመሰግናቸዋለሁ። አንድ የመጨረሻ ዙር ጥያቄ ካለ እድል እንስጥና በዚህ እናጠናቃለን ማለት ነው። እሺ፣ አመሰግናለሁ። ጌታሁን አስናቀ እባላለሁ ከመናኸሪያ ኤፍኤም 99.1 ነው የመጣሁት። እስካሁን ተጠይቀዋል፣ ግን አንድ ጥያቄ ጠይቄ ባልፍ ብዬ ነው ያሰብኩት። ኪ ሃውሲንግ ፋይናንሻል ሶሉሽን ለዚህ ዘገባ አስተዋጽኦ ለሚያደርጉ አካላት በሙሉ ለጋዜጠኞች ምን ያሰበው ነገር ልዩ ጥቅል ያሰበው ነገር ይኖራል ወይ? በብዛት አሁን የጋዜጠኞች ማህበር አለንና እዛ አንዳንድ ሀሳቦችን እናነሳለን። በዚህ በኩል ጋዜጠኞችን ሲያሳትፉ በልዩ ጥቅል ሲያሳትፉ የነበሩ እንደዚህ የሃውሲንግ ተቋማቶችን አላየንም እስካሁንና ለጋዜጠኛው ምን የተለየ ድርጊት ወይም ቤት እንዲያገኝ ምን የተለየ ነገር ታስቧል የሚለውን የተወሰነ ገለጻ ቢደረግበት። በጣም ጥሩ። ያው ቅድም ስለእናንተም ጠይቁ ተብሏል። ትክክለኛ ጥያቄ ነው። እንደ አጋጣሚ ሆኖ ከኢትዮጵያ ጋዜጠኞች ማህበር ጸሐፊ ጋር ከጋዜጠኛ ዳዊት ጋር ነው ይህንንም ፕሮግራም ያዘጋጀ ነው። እናንተም የተጠራችሁት በዳዊት በኩል ነው። ለጋዜጠኞች በተለየ መንገድ ምን አስባችኋል? ይኸው ከዚህ ሰዓት ጀምሮ ማሰብ እንችላለን እናንተ ጋር ፍላጎቱ እስካለ ድረስ። በማህበሩ አይ ቲንክ ከ1000 በላይ ጋዜጠኞች ታቅፋችሁ እንዳላችሁ ነው መረጃው ያለኝ በዳዊት በኩል። ስለዚህ በዛ ማህበር አማካኝነት የምትመጡ ከሆነ እናንተን ተጠቃሚ ለማድረግ ደስ እያለን እንፈልጋለን። እናንተም የህብረተሰቡ አካል ናችሁ። በተለየ መንገድም ደግሞ ተጠቃሚ የምትሆኑበትን መንገድ ከአመራሮቻችሁ ጋር መክረን ማድረግ እንችላለን። በእርግጠኛነት ይሄን አታስተላልፉት መቼም። ቴንክ ዩ። ስለዚህ እንችላለን። እሺ፣ እናመሰግናለን። አንድ የመጨረሻ መርሃ ግብር አለን። እንግዲህ እሱንም ካረጋችሁ በኋላ ዝግጅቱን እንጨርሳለን ማለት ነው። በደንብ አንድ ነገር ላይ ብቻ አስምሬ ልጨርሰው። ኪ ሃውሲንግ ፋይናንስ ሶሉሽንን በደንብ ሰው እንዲረዳ እናንተም እንድትረዱት ኢምፖርታንት ነው። መፍትሄ ብለን መተናል።
ለኢትዮጵያ ላይ መሰረታዊ ችግር ለሆነው የቤት ጉዳይ ላይ ልዩ መፍትሄ ሳይሆን ልዩ መፍትሄ እንዲሁም ደግሞ የሊኩዊዴተር እዚህ ላይ ዛሬ ያካተት ነው ሰው ያለውን ስጋት ሲያማዋጣው ገንዘብ ስጋት አለኝ የሚለውን ነገር ራሱ እንዲቀርፍ ነው። አንድ ሰው እዚህ አባል ሲሆን በምንም ደረጃ ስጋት ሊኖር አይገባም። ገንዘቡ የሚያዋጣው ገንዘብ አየር ላይ ይቀርብኛል፣ ችግር ከመጣ ይቀርብኛል የሚል ምንም ነገር በአጠቃላይ እሱን መፍትሄ ይዘን የመጣ ነው። ስለዚህ እሱን መፍትሄ ከተሰጠ በኋላ ምንም የሚያቆመው ነገር የለም ማለት ነው። ስለዚህ ለሚያዝያ 30 ሚያዝያ 25 ነው የሚያልቀው። ጥሪ አድርጋችሁልን ሰው እንዲመዘገብና የቤት ባለቤት እድለኛ እንዲሆን ጥሪ ያቀርባለሁ ማለት ነው። ከዚህ በኋላ እንግዲህ ይህንን መልእክታችንን እስከ ዛሬ 1 ዓመት ሙሉ እኛው እየወጣን ህዝብ ጋር ስናቀርብ ነበር። ግን በተሻለ ደግሞ መልእክቱ ህዝብ ጋር እንዲደርስ ህዝብ ጋር በደንብ እንዲያዳምጥ ዩዥሊ ካምፓኒዎች ብራንድ አምባሳደር ይወክላሉ። ስለ መልእክታችን በተሻለ መንገድ ህዝቡ ጋር ለመድረስ እንዲያስችለው ማለት ነው እና እንደ ተቋምም የራሳችንን ይህን ውሳኔ በመወሰን የአንጋፋውን አርቲስት ይገረም ደጀኔን የኪ ሃውሲንግ ፋይናንስ ሶሉሽን ባደረገለት ጥሪ ተቀብሎ የኪ ሃውሲንግ ፋይናንስ ሶሉሽን አምባሳደር አድርገነዋል። እሱን የፊርማ መርሃ ግብር አሁን እናካሄዳለን። እናመሰግናለን። መጀመሪያ ያው እንፈራረምና ከዛ ያው ይገረም ንግግር ያደርግልናል። እንግዲህ ይገረም ደጀኔን ሁላችሁም ታውቁታላችሁ። ይሄንን የኪ ሃውሲንግ ፋይናንስ ሶሉሽን መልእክት የኪ ሃውሲንግ ፋይናንስ የቆመለትን ዓላማ ያመጣውን በጎ እድል እንዲሁም ይሄ ኪ ሃውሲንግ እንደ ችግር ለመፍታት የተነሳው ብሔራዊ የሆነ ችግር ነው፣ መሰረታዊ የሆነ ችግር ነው፣ በሀገር አቀፍ ደረጃ ያለ ችግር ነው። መፍትሄ ይዘን መጥተናል። ያን ደግሞ ህዝቡ ዘንድ እንዲደርስ እስከ ዛሬ ብዙ ደክመናል። ከዚህ በኋላም ብዙ ስራ እንሰራለን። ያንን ስራ እንግዲህ እንዲያግዘን ነው ይገረም ከኛ ጋር በመሆኑ በጣም ደስተኛ ነን፣ በጣም እንኮራለን። ይጌ እንኳን ደህና መጣ። እስቲ አንድ ቃል የኪ ሃውስ ከፍተኛ የስራ ኃላፊዎች፣ እዚህ የተገኛችሁ የሚዲያ ባለሙያዎች፣ እንዲሁም ጥሪ የተደረገላችሁ እንግዶች፣ ቅድምም ሲገለጽ እንደነበረው ባለእድለኞችም እዚህ በመካከላችን ይገኛሉ። በጣም ደስ ይላል። ኪ ሃውሲንግ በመጀመሪያ እንግዲህ ለአንድ ማስታወቂያ አይደለም፣ ለዘላቂ አብሮ ለመስራት ምርጫው ስላደረገኝ በመጀመሪያ በጣም ክብር ይሰማኛል። በብራንድ አምባሳደርነት ተቋምን መቼም ሲወከል እስከዛሬ በነበረው ሂደት ከብዙ ሰዎች መካከል ነው ምርጫ የሚከናወነውና ከዛ አንጻር እንግዲህ ይሆናል ተቋሙን በተሻለ መልኩ መልእክቱን ለህዝብ ያደርሳል በሚለው እሳቤ እንግዲህ የዚህ ተቋም አምባሳደር እንደሆን ስለመረጣችሁኝ በድጋሚ ከልብ አመሰግናለሁኝ። ከዛ ባሻገር እንግዲህ የአጋጣሚ ብራንድ አምባሳደር የመሆኑ እሳቤም ሳይኖር ቅድም እዚህ ከመድረክም ከታችም ከሚጠየቁ ጥያቄዎች አንጻር ስራዎች ስሰራ ነበር ማለት እንግዲህ የቤት ችግር በከተማችን እንዲሁም በተለያዩ ክልል ከተሞችም ምን ያህል ከባድ እንደሆነ የምታውቁት ነውና ከዚህ አንጻር በተለይ ከሀገር ውጪ ያሉ ቤተሰቦቻችን
ወደዚህ ዓላማ እንዲመጡ ከኪ ሃውስ ጋር ምንም ግንኙነት ባልነበረን ሰዓት በኋላ ነው እንደውም ሐሳቡ እንደውም ግሩሜን እያየሁት ስመጣ እንዴ ግሩሜ ያለህበት የሚል ነገር የመጣው እንጂ ለምሳሌ እኔ ለወንድሜ ለእህቴ አስመዝግቤያለሁ። ባለቤቴ እህቶቿን ሌሎች ወዳጅ ጓደኞቿን የማስመዝገብ ሂደት ውስጥ ገብተናል። አቅም ሲኖር እንደ አቅማችን ነው። ለምሳሌ ታላቅ እህቴ ከሌሎች የተሻለ አቅም ስለነበራት ከሪል ስቴቶች 2-3 ቤቶች የገዛችበት አማራጭ አለ። ቅድም ከስቴጅ ላይ ሲነገር እንደነበረው ደግሞ በአንድ ጊዜ ብድግ አድርገው መክፈል የማይችሉ ነገር ግን ደግሞ የቤት ባለቤት መሆን የሚፈልጉ ሰዎች ደግሞ ይሄንን አማራጭ እንዲጠቀሙ ስናበረታታ ነበር የቆየ ነው። በዚህም አማራጭ አንዳንዶቹ 2 አንዳንዶቹ 1 እንዲመዘገቡ አድርገናል። ባለቤቴን እንደውም ኪ ሃውሶች ይከፍሉሻል እንደሚል ጥያቄ ሁሉ ይጠይቋት ነበረ። ስለዚህ ጥሩ አማራጭ ይዞ ነው የመጣው። ስንገባም ደግሞኛ ኪ ሃውሶች አምባሳደር ሲኮን እንደሚመለምሉት ሁሉ እንግዲህ የኪ ሃውስ እንቅስቃሴ ምን ይመስላል የሚለውንም እኔም እንግዲህ የምገባበት ኃላፊነት ቀላል አይደለም ከሚል ለማየት ሞክር ያለሁኝ ቢሮም ሄጄ እንዲሁም በአጠቃላይ እንግዲህ ያለውን ነገር ቅድም ብለውታል ያለው የፋይናንስ እንቅስቃሴ በማቀው አቅም ለማየት ሞክር ያለው ሴኩር መሆኑን ሳቅ ምክንያቱም በተለይ ከኪ ሃውስ አካሄድ የተለየ ቢሆንም ከሪል ስቴቶች ጋር በተያያዙ ብዙ ጊዜ የሚነሱ ነገሮች ስላሉ እሱ እንዳይኖር ከሚል የምችለውን ያክል በግሌ ለመሄድ ሞክር ያለሁኝ። አንደኛው እሱ ነው። ሁለተኛው ደግሞ ቅድም ተደጋግሞ ተብሏል፣ ከፍተኛ የቤት ችግር አለ። ሁላችንም ደግሞ በአንድ ጊዜ ብድግ አድርገን መግዛት አንችልም። ሪል ስቴቶች ላይ ግፋቢል በ2 ዓመት አንዳንዶቹ አማራጭ አላቸው። በርግጥ በ2 ዓመት ውስጥ ትልቅ ሚሊዮን ብሮችን አውጥተን መግዛት አንችልም። ግን በረጅም ጊዜ አማራጭ የምንጠቀምበት እድል መመቻቸቱ ቀላል አይደለምና እንግዲህ ሙቅ ለጉንፋን እግረ መንገድ ለሆድ ሁል ጊዜ ተጠቀማታለችን አማርኛ ቅድም ቸሬም ብሎታል። ቢዝነስ ነው። ነገር ግን ቢዝነሱ ሰፊውን ማህበረሰብ ሊጠቀምበት የሚችልበትን መንገድና እድል ፈጥሮ በጋራ የሚታደግበት ነው። እንግዲህ ቁጥሩን ከፍ ለማድረግ ነው የሚሰራው። እንደተባለው ወደ 20,000 ተመዝጋቢ አለ። ወደ 100,000 ከፍ ለማድረግ በጋራ ለመስራትና ሰዎች ወደዚህ ዓላማ ትረስት አድርገው እንዲመጡ በተቻለ አቅም እንግዲህ ባገኘነው ስም ተአማኒነት በመጠቀም ከኪ ሃውስ ጋር በመነጋገር እንግዲህ ክሬቲቭ የሆኑ ሙያተኞች ይኖራሉ። በተገቢው መንገድ መረጃዎችን ሐሳቦችን በማስተላለፍ ወደዚህ ህብረት እንዲገቡ እናደርጋለን። ምንድነው የገዢው ቁጥር ወይ ደግሞ የተመዝጋቢው ቁጥር ከፍ እያለ በሄደ ቁጥር እጣው ቅድም ሲባል የነበረው ጥያቄ በተቻለ መጠን ቁጥሩ ከፍ እያለ ይሄዳል። ዞሮ ዞሮ አንዱ ለአንዱ ቤት ይገዛል። ዋስትናው ድሮ እቁብ ስንገባ እቁብ ሲደርስህ ግሩሜ ለኔ ዋስ ይሆንልኛል። ዋስ ማለት እኔ ባልከፍል ግሩሜ ሊከፍልልኝ አይነት ነገር ነው። ስለዚህ ይሄ ቅርጽ ኖሮት ፕሮፌሽናል ሆኖ አመኔታ ኖሮት ኪሳራ በማይኖርበት ሁኔታ በሂደት ቤት የምናገኝበት ነው። አንዳንድ ጊዜ 10 ዓመት ሩቅ የሚመስልን ሰዎች አለን። ካለው የኑሮ ውድነት አንፃር ኪ ሃውስም ባንገባ ቤት ሳንገዛ ልንቆይም እንችላለን። ምክንያቱም ገንዘቡን አውጥተን መግዛት ስለማንችል ማለት ነው። ከሱኛው ይልቅ እየቆጠብን እያስቀመጥን እየጠበቅን መሄዱ የተሻለ ነው። አንደኛ እዚህ ጋር የምንጠብቀው ነገር አለ። አለበለዚያ ዛሬ ላይ ያንን ነገር መቆጠብ ባንችል ደግሞ በቀጣይ እንደምናየው እንግዲህ አላውቅም የተለየ አሰራርና የተለየ ለውጥ ካልመጣ በስተቀር በዚህ በመኖሪያ ቤቶች በኩል ያለው ነገር እለት እለት እየጨመረ እንጂ እየቀነሰ ማይሄድበት ሁኔታ ነው ያለውና ይሄንን አድቫንቴጅ እንግዲህ ስራችንን ስንጀምር ማለት ነው ይሄንን አድቫንቴጅ እንግዲህ የምትከታተሉ ሰዎች እንድትጠቀሙበት በዚሁ አጋጣሚ ለመግለጽ እወዳለሁ። እኔም በነገራችን ላይ ከኪ ሃውስ እንደ ብራንድ አምባሳደር ስሾም እንደው የተቀባበልነው ነገር የለም። ከዚሁ ጉዳይ ጋር ፓርትነር ለመሆን እዚሁ ላይ ነው ማደርገው እንጂ ወስጄ ኪሴ የምከተው ምንም ነገር አይኖርም ማለት ነው። ስለዚህ ጥቅምም ኖረ ምንም ኖረ ልክ ማህበረሰቡ እንደሚያገኘው እንደሚጠቀመው አይነት ሆኜ ነው አብሬ የምሰራው ማለት ነው። በድጋሚ በዚህ ጉዳይ ላይ አብሬ ስለሰራሁኝ በጣም አመሰግናለሁ። ሐሳቡም ይሳካል። በርካታ ሰዎች ወደዚህ ዓላማም እንደሚመጡ እርግጠኛ ነኝ። በጣም አመሰግናለሁ።
በጣም እናመሰግናለን። የጌ ካወራ በኋላ ማውራት በጣም አስቸጋሪ ነው። ድምጻችን ስልል ያለ ይመስላል አይደል? ስለዚህ በጣም እናመሰግናለን። ቴንክ ዩ። እንግዲህ የመጀመሪያው ዙር እድለኞች አሉ። እነሱንም የተወሰነ ቴስቲሞኒያል ኢንተርቪው ማድረግ ትችላላችሁ። የምናወራው ኮንሴፕት በተግባር መሬት መውረዱን መሬት ሲወርድ ምን ይመስላል የሚለውን ቃለ መጠይቅ ማድረግ እንደምትችሉ መግለጽ ወዳለው ስለተገኛችሁ በጣም አመሰግናለሁ። ቴንክ ዩ